Najat Media, the real voice. الحمد لله رب العالمين. الحمد لله الذي اختص العلماء بحمل راية التوحيد وعقيدة الإسلام وجعلهم يذبون كل شبهة وضلالة يذيعها المبتدعة بين الأعوام ويكشف ما لهم من الألاعب والأوهام. ونشهد أن لا إله إلا الله وحده لا شريك له شهادة تتلذذ بذكرها القلب واللسان وتتعطر بنفحاتها الأفواه والأردان. ونشهد أن سيدنا محمدا عبده ورسوله المسلسل من عدنان، فيا رب صل وسلم عليه في كل الأوقات والأحيان. أما بعد، إخوة الإيمان والأخوات، إن شاء الله تعالى زاري سفال رافنا من جمرو بزاري ودرسات اللي وسانيون نتوجن ملكتالن يمجمرو من دنو عقيدة بلو مالتي ميلون نجر كمنجو مالتهم قرآن حديث مسرة الرجل نملكتالن ከዛ በኋላ ደግሞ ትልልቅ ዑለማዎች በሰለፉ ሷሊህ ዘመን የነበሩት ስለ አቂዳ ምን ያሉት ነገር አለ የሚለውን እንመለከታለን። ከዛ በኋላ ደግሞ ዑለማዎች እስካሁን ድረስ የመጡበትን ሂደት እንመለከትና የመጨረሻው ደግሞ የአቂዳ ግቡ ምንድነው የሚለውን አብረን የምናይ ይሆናል ማለት ነው። አላህ Subhanahu Wa Ta'ala በቁርአን ላይ ብዙ የቁርአን አንቀጾች ላይ وألزمهم كلمة التقوى إلى وألزمهم كلمة التقوى مالت الإمام الطبري داس كمتوت ألزمهم قول لا إله إلا الله التي يتقون بها النار وأليم العذاب بلو أسكمتوتل. وألزمهم كلمة التقوى مالت قدي الله سبحانه وتعالى ميفربتن يمدقمو كسات ناس أمي وطبتن نققر نوتش اتش دقمو نققر لا إله إلا الله اندهونج أسكمتو عليهم دقمو تهلقو مفسر الإمام الطبري تفسيرات شولا يسكمتوتنو. እንዲሁም ደግሞ አላህ Subhanahu Wa Ta'ala በቁርአን ላይ ሱረቱ ኒሳ ላይ አሚኑ ቢላሂ ወረሱሊህ በአላህና በመልእክተኛው እመኑ የሚል ደግሞ መልእክት ሱረቱ ኒሳ ላይ ያስቀምጧል። ይህም ማለት ምንድነው? በአላህና በመልእክተኛው ማመን አቂዳ ተብሎ የሚጠራውን ጽንሰ ሐሳብ የሚያስቀምጥ መሆኑን እንገነዘባለን ከዚህ ሂደት አንፃር ማለት ነው። ሌላ የቁርአን አንቀጾች ላይ ደግሞ በዚሁ ተመሳሳይ ፈዕተቢሩ ያ ኡሊል አልባብ እንዲሁም ደግሞ የተፈከሩን في خلق السماوات والارض ብሎ ያስቀምጠልናል። ኢነ ፊ ذلك ለአያት لقوم يتفكرون ሱረቱ ራዕድ ላይ እንደዛ ሰዎች የሚያስተነትኑት እንደሆኑ እንዲሁም ደግሞ አላህ Subhanahu Wa Ta'ala ለማምለክ ወይም ደግሞ ስለ አቂዳ እምነት ለመውሰድ እነዚህ መሰረቶች ቁርአን ላይ የተቀመጡ መሆናቸውን እንመለከታለን ማለት ነው። በሌላ ዘገባ ደግሞ ሐዲሶችም እንዳሉት ሆኖ ቁርአን ላይ ደግሞ ብሏል። ቁርአን ላይ فإن آمنوا بمثل ما آمنتم به فقد اهتدوا ብሎ ሱረቱል በቀራ ላይ አላህ Subhanahu Wa Ta'ala አስቀምጧል። ይህም ማለት ምን ማለት ነው? فإن صدقوا بما صدقتم به ማለት ነው። بمثل ما صدقتم به እነሱ ባመኑት ልክ እናንተ ብታምኑ የሚለውን የሚያስቀምጥ ነው። እንዲሁም ደግሞ ሱረቱል በቀራ ላይ ቁሉ አመና ቢላህ በአላህ Subhanahu Wa Ta'ala እመኑ፣ ይሄ ደግሞ ኢቅራር ቢሊሳን መሆኑን ደግሞ የሚያረጋግጥ ሆኖ እናገኘዋለን። በሌላ ዘገባዎች ላይ ደግሞ ነብያችን አለይሂ ሰላቱ ወሰለም ኡሚርቱ አን ኡቃቲል الناس حتى يشهدوا ان لا اله الا الله وان محمد رسول الله ويقيموا الصلاه ويؤتوا الزكاه እያለ እስከ መጨረሻው ድረስ ሐዲሱ ይቀጥላል። በዚህ አይነት ዘገባዎች ላኢላሃ ኢላላህ እንድናምን ተቀምጧል ማለት ነው። እነዚህን ከተመለከትን አንዳንድ ነገሮችን መገንዘብ ተገቢ ነው። ምክንያቱም አቂዳ የሚለው ግንዛቤ ቁርአንና ሐዲስ ላይ የት ላይ እናገኘዋለን ብለን ደግሞ መፈለግ አለብን። አቂዳ የሚለውን ጽንሰ ሐሳብ በቁርአንና በሐዲስ ላይ ይገኛል። ወላኪን ግን ቃሉ ግን አቂዳ የሚለው ግን አይገኝም። አቂዳ የሚለው ቃል ግን አይገኝም። ይህ አቂዳ የሚለው ቃል ምናልባት ሐዲስ ላይ ሰው ፈልጎ ሊያገኘው ይችላል ወይም ደግሞ የዛን ጽንሰ ሐሳብ የሚያመላክት ለማለት ነው እንጂ በቀጥታ ያንን የሚያሳይ እንዳልሆነ ደግሞ ልንገነዘብ ይገባል ማለት ነው። لا يعتقد قلب مسلم على 3 خصال الا دخل الجنه የሚል ሐዲስ አለ። አንድ ሙስሊም በልቡ እነዚህን 3 ገጽ ባህሪዎች በልቡ አይቋጥርም ጀነት ቢገባ እንጂ የሚል እናገኛለን። ከነዚህ መካከል የመጀመሪያው ኢኽላሱል አመል ነው ወይም ደግሞ ተግባራችን ለአላህ Subhanahu Wa Ta'ala ማጥራት ነው በሚል ሐዲስ ላይ ተዘግቧል። ሁለተኛው ደግሞ النصيحه لولاة الامور ወይም لولاة الامر ስልጣን ላይ ላሉ ሰዎች ደግሞ ሸሪዓውን የሚወክል ምክር ለነሱ መስጠት ነው። ሶስተኛው ደግሞ ሉዙሙል ጀማዓ ነው ወይም ደግሞ ከህብረት ጋር ወይም ከጀማዓዎች ጋር ባንድ ላይ መሆን ነው።
ብዙ ዑለማዎች አንዳንድ ዑለማዎች ጀምዓ የሚለውን ፉቃሃዎች ያሉበትን መሆኑን የሚጠቁም ገለጻም ያስቀምጣሉ። እነዚህን ሂደቶች ከተመለከትን አቂዳ የሚለውን በቁርአንና በሐዲስ ላይ ቀጥታ የማናገኘው እንደሆነ ግልጽ ነገር እንደሆነ እንገነዘባለን ማለት ነው። ነገር ግን ይህን መሰረት ብቻ ሳይሆን መያዝ ያለበት አንድ ሰው ከዚህ ውጭ ያሉ አቂዳ የሚለው እንዴት ተተርጉሟል ሲባል ዑለማዎች የተረጎሙትን ትርጓሜ ማየት ይቻላል። هو العلم بالقواعد الشرعية الاعتقادية المكتسبة من أدلتها اليقينية ብለው ደግሞ ዑለማዎች ያስቀምጠዋል። እዚህ ጋር የሚያስረዳው ምንድነው? የአቂዳ ዒልም ሲባል በልብ የምንቋጥረው መሆኑን ነው እንጂ በተግባር የሚተገበረውን ሂደት እንዳልሆነ ቁልጭ አድርጎ የሚያሳይ ነው። ስለዚህ አቂዳ ብለን በምንልበት ሰዓት የሚያስቀምጡት ዑለማዎች ትርጓሜ ሐድ የሰጡት ማለት ነው። የመጀመሪያ አልዕልሙ ቢቀዋዒድ ሸርዕያ ሲባል ሸሪዓዊ የሆኑ ደንቦችን ወይም ደግሞ መመሪያዎች ያንን ማወቅ ነው አልኢዕቲቃድያ ብለው ያስቀምጣሉ። ስለዚህ ሸሪዓዊ ደንቦችን ብለው ሲያስቀምጡ በዚህ ሂደት ምን አስቀምጡ ማለት ነው? ቀዋዒድ አልዓቅልያ የሚለውትን በማስወጣት ነው የሚያስቀምጡት ማለት ነው። ሁለተኛው ደግሞ አልኢዕቲቃድያ ብለው ደግሞ ሲገልጹ ደግሞ ይህም ደግሞ ኡሱል አልፊቅህን የሚገልጽ አገላለጽ ሆኖ ወላኪን ግን አልአዲለቱል የቂንያ ያላቸውን እንዲሁም ደግሞ አንዳንዶቹ ظንያዎችን የሚያስወጣ ነው ማለት ነው። ከዚህ ጋር ተቀራራቢ የሆነ ትርጓሜ ልናይ እንችላለን። ኢብኑ ኸልዱን የሚባሉት ሙቀዲማቸው ላይ ብለዋል هو علم يتضمن ይሄ ዒልም የሚያካትተው አሉ ምንድነው? ሁጃዎችን ያካትታል ካሉ በኋላ አን العقائد الإيمانية ኢማናዊ የሆነ አቂዳዎችን በውስጥ የምንቋጥራቸው ነው ካሉ በኋላ ቢልአዲለቲ العقلية ነገር ግን ይሄ ማስረጃ አብሮ ሊወሰድላቸው ይችላል አቅላዊ የሆኑ ማስረጃዎችን። ሌላኛው ደግሞ ምንድነው? ረድ ሊደረግ ይገባል አሉ ምን ላይ? ሙብተዲዖች ላይ ከአቂዳ መስመር ከሰለፉ ሷሊህና ከአህለ ሱና የወጡት ላይ የሚል ደግሞ ገለጻ ያስቀምጡልናል። እነዚህን ከተመለከትን ኢንሻአላሁ ተዓላ ዑለማዎች በምን አይነት መልኩ ደግሞ ሌሎችን ትርጓሜዎች አስቀምጠውለታል አቂዳ የሚለውን በደንብ ማየት ይጠበቅብናል ማለት ነው። ስለዚህ አቂዳ ብለን ስንል እነዚህን ሂደቶች ከሆነ የምናየው አንዳንድ ዑለማዎች እንዳስቀመጡት በተለይ ጉነይሚ እንዲሁም ደግሞ ሌሎችም ሻሪሆች አቂዳ ኪታቦቻቸው ላይ የሚገልጹትን ማንሳት ተገቢ ነው። ምን ይላሉ ስለ ሲያስቀምጡ ማለት ነው? አቂዳ የሚለውን ጽንሰ ሐሳብ በሚገልጹበት ሰዓት አቂዳ የሚለው አማሎችን ወይም ደግሞ ተግባሮችን የማያካትት እንደሆነ ቁልጭ አድርገው ያስቀምጣሉ። አማሎችን ወይም ተግባሮችን የማያካትት መሆኑን ቁልጭ አድርገው ያስቀምጣሉ ማለት ነው። ምን ይላሉ? ወልዐቂደቱ ፈዒላ አቂዳ የሚለው አመጣጡ ፈዒላ በሚል የሶርፍ ሂደት ነው። ይህ በማዕና መፍዑል አይል ማዕቁድ ማለት አለቲ አቀደ ዐለይሃ አልቀልቡ ወዐዘመ ቢልቀስድ አልበሊግ ይሄ ማለት ነው ልብ በደንብ አድርጎ ቋጥሮ እንዲሁም ደግሞ በዛ ላይ ሙሉ ቁርጠኛ ውሳኔ ወስዶ ጥግ ላይ የደረሰ ውሳኔ ያስቀመጠበት ነው ይላሉ። ማለት ያዕተቀደ ፉላኑ ከዛ اذا ارتبط عليها القلب وعزم عزيمه محكمه ብሎ ያስቀምጣሉ። ወይ ሙሐኪማ የሆነችን አዚማ ያስቀመጠ ከሆነ ነው ከዚህ አንፃር ነው ቀልብ ላይ የተያያዘ ነው ብሎ ያስቀምጧል። ይህንን ልንገነዘብ ይገባል ማለት ነው። አቂዳ ምን ስንል እንግዲህ በልባችን የምንቋጥረው ነገር ነው። ብዙ ሰዎች ምናልባት የሚመስላቸው ተግባራቶችንም የሚያካትት አድርገው ሊወስዱት ይችላሉ። ወላኪን ግን ተግባራቶችን ሳይሆን የሚያካትተው መጀመሪያ ላይ ልብ ላይ የምንቋጥረው ነገር ነው። ያን ደግሞ ልብ ላይ የምናስቀምጠው ደግሞ ይሄ ኢማን ብለን የምንለው ከፍ ያለ ቦታ ሊሰጠው የሚገባ ሆኖ አሰጣጡም ደግሞ ሂደቱም ሰውየው በደንብ አድርጎ በልቡ ላይ ሙሉ እርግጠኝነትን ወስዶ የሚያምንበት ተግባር ነው የሚለውን እንመለከታለን ማለት ነው። እነዚህን ከተመለከትን ሌሎችም ማስረጃዎችም አብሮ መጥቀስ ተገቢ ነው። ስለ አቂዳ ብለን ስንል ከነዚህ ውጭ ደግሞ የሚያካትታቸው አንዳንድ ነገሮች ይኖራሉና እነሱንም ማየት ተገቢ ነው። በተለይ አልዓላማ አዱድ የሚባሉ መዋቂፍ ላይ እንዲሁም ደግሞ ከሸርሁ ጋር ማለትም ለሸሪፍ አልጁርጃኒ ወልሙራዱ ቢልአቃኢድ አሉ። አቃኢድ ብለን ስንል እዚህ ጋር የሚፈለግበት ማ ይቅሰዱ ቢሂ ነፍሱል ኢዕቲቃድ ራሱ በእምነት በውስጥ የምንቋጥረው እምነት አድርገን አማኝነታችን በውስጣችን የምናረጋግጥበት ነው። ዱን አልዓመል ተግባሩን ግን አይደለም፣ ተግባሩን አያካትትም ይላሉ ማለት ነው። ከዚህ አንፃር የምንረዳው ሁለት አይነት ክፍል እንዳለው ነው አቂዳ ብለው ያስቀምጣሉ። ይህ መዋቂፍ ላይ ነው ሊልጁርጃኒ ማለት ነው ከሸርሁ ጋር ለሸሪፍ አልጁርጃኒ። የመጀመሪያው ራሱ ኢዕቲቃድ ብለን የምንጠራው ነው አላህ ሱብሓነሁ ወተዓላ ዓሊም መሆኑን ቃዲር መሆኑን ሰሚዕ መሆኑን የሚያካትት ነው። እነዚህ ደግሞ ኢዕቲቃድያ ወይም አስልያ አቃኢድ ብለን እንጠራቸዋለን። ሁለተኛው ክፍል ደግሞ ተግባርን የሚመለከት ነው። ተግባራቶቹ ደግሞ ሌሎች ተግባሮችን የምናመለክትበት ነው። ይህም ደግሞ ለተግባራችን እንደ መነሻ የምንጠቀምበት መሆኑን የሚያረጋግጥ ነው ማለት ነው። ከዚህ አንፃር እንግዲህ አቂዳ ብለን በምንልበት ሰዓት ልንገነዘብ የሚገባው የአቂዳ መርሆቹ በዚህ መሰረት ላይ የተቀመጡ እንደሆኑ የሚያስቀምጥ ነው ማለት ነው። ስለዚህ አንዳንድ ዑለማዎች ያሉትን እዚህ ጋር ልንመለከት ይገባል። እነሱንም ደግሞ እንመለከታለን ማለት ነው ኢንሻአላሁ ተዓላ።
ይሄ የምታዩት ኪታብ ለመግለጽ ያክል ማለት ነው ትልቅ ኪታብ ነው። በአቂዳ ላይ ከተዘጋጁ አንደኛው ኪታቦች መካከል ከሚባሉት ነው። ሐዋሹል ከለምባው ይባላሉ። ወልኸልኻሊ የእነሱን ነው የምናስቀምጥላችሁ። ገጽ 5 ላይ ሄደን እንመለከታለን ማለት ነው። እዚሁ እያረጋገጥን መሄድ ስለሚጠበቅብን እንደምታዩት ይሄ ኪታብ ያው ጁዝ አልአወል ነው እያሳየው ያለሁት። ወደ ማስረጃው እንሄዳለን። ኦኬ ፊት ለፊት እንደሚታይ ተስፋ አደርጋለሁ። ኢንሻአላሁ ተዓላ አቂዳ የሚለውን ግንዛቤ በመልኩ ነው ዑለማዎቻችን ያስቀመጡት የሚለውን እናያለን እዚሁ ላይ ማለት ነው። የመጀመሪያው ምንድነው እዚህ ጋር ግልጽ እንደሚያሳየው قوله لتحقيق العقيدة يميلو لاينو جمع عقيدة بمعنى المسألة المعتقدة يميلو لاينو من ملكته. ስለዚህ ምን እያሉ ነው እዚህ ጋር እየገለጹልን ያሉት እሳቸው አቂዳ ማለት ጀምዑ አቂዳ አልዓቃኢድ ተብሎ የተገለጸው የአቂዳ የሚለው ፕሉራል ነምበር ነው ወይም ደግሞ ብዙ ቁጥር ነው ካሉ በኋላ بمعنى المسألة المعتقدة ምናምንባቸው የሆኑ ነጥቦች ናቸው አሉ። فتحقيق العقائد بمعنى إثبات المسائل الاعتقادية الإسلامية بدلائل ቀጥዕያ ብለው አስቀምጠዋል። ግልጽ የምናየው እዚህ ጋር ትርጓሜው ምንድነው? አቂዳ ብለን ስንል ቢማዕና ጽንሰ ሐሳቡ ምንድነው? ኢስባቲል መሳኢሊ አልኢዕቲቃዲያ እምነታዊ በውስጥ በልባችን የምንይዘውን ነጥቦችን ማረጋገጥ ማጽናት ነው። እነዚህ ደግሞ ነጥቦች አልኢስላሚያ እስላማዊ ናቸው። ነገር ግን ማስረጃዎቹ ምንድነው አሉ? ቢደላኢል ቀጥዕያ ቁርጥ ባሉ ምንም አይነት አሻሚነት በሌላቸው ጽንሰ ሐሳቦች ወይም ደግሞ ትርጓሜዎች ነው ብለው ይገልጹልናል ማለት ነው። ይሄ እንግዲህ አቂዳ የምንለውን ጽንሰ ሐሳብ በምን መልኩ እንደሚያስቀምጥ ነው። ሌላኛው ደግሞ እዚሁ አቂዳ ብለን የምንጠራው ቦታ ላይ ምናልባት አንዳንድ ሰዎች ሊኖሩ ይችላሉ ከዚህ በተቃራኒ ወይም ደግሞ እዚህ ላይ አንዳንድ ማስተካከያዎች የሚጠበቅባቸው ማለት ነው። እነሱን ማብረን ደግሞ እንመለከታለን። ወዐሶመና አን ተቅሊድ የሚለው ላይ የተመለከታችሁ ከሆነ እሱ ጋር ያለውን ማንበብ ይጠበቅብናል። ምን እያሉ ነው እዚህ ጋር? ወዐሶመና አን ተቅሊድ ካሉ በኋላ አላህ ሱብሓነሁ ወተዓላ ይጠብቀንና ዝም ብሎ በጭፍን ከመከተል ይላሉ። እስልምና ጭፍን መከተል እንዳልሆነ ነው የሚያሳየው። ሁል ኢዕቲቃዱል ጃዚሙ አልገይሩ ሳቢት ሊዐደም ኢስቲናዲሂ ኢላ ደሊል ይላሉ። ማለትም ሙቀሊድ ነው ብለን ስንል አንድ ሰው ወይም ደግሞ ሙቀሊድ ነው እምነቱ ብለን የምንገልጽ ከሆነ ወይም ደግሞ ሰውየው በሚከተል ነው እምነቱ በእርግጠኝነት አለው። ወላኪን ግን ይህ ሰው ሙቀሊድ ነው ብለን ስንል ከምን አንጻር ነው የምናየው? ሊዐደም ኢስቲናዲሂ ኢላ ደሊል ወደ ደሊል ወይም ማስረጃዎችን ሰውየው ተጠግቶ የሚገልጽበት ነገር ስለሌለ ነው አሉ። والتقليد بهذا المعنى يقابل الاستدلال ከዚህ አንፃር ተቅሊድ ማለት ምን ማለት ነው? ከእስትድላል ተቃራኒ ወይም ደግሞ ከሱ ግልባጭ ሆኖ የምናገኘው ነው አሉ። والإيمان بطريق التقليد እንዲሁም በተቅሊድ ደግሞ ማመን ማለት بهذا المعنى وإن كان معتبرا شرعا በሸርዓ እንኳን ተቀባይነት ቢኖርም ولكن ግን عند البعض አንዳንድ ዑለማዎች ዘንድ ምን አሉ? لكن التخليص عنه والإيصال إلى مرتبة الاستدلال العام عظيم من الله تعالى وضمير المتكلم እያሉ ይጠቀሳሉ። ስለዚህ ይሄ ወደ ትልቅ ደረጃ ላይ የሚያደርስ ማስረጃዎችን ከፊሎች ዘንድ ቢሆንም ወላኪን ግን የሙቀሊድ አቂዳ ሙዕተበር መሆኑን እያረጋገጡልን ይገኛሉ ከዚህ አንፃር ማለት ነው። ቀጣይ ገጽ ላይ ደግሞ እንመለከታለን። ሌላው እዚህ ጋር ያሉት ሙተከሊሞች ወይም ዑለማዎች እነዛ ምን አይነት ነው ማስረጃ የሚያስቀምጡት የሚለው ላይ ምን ይላሉ? እዚህ ጋር ማለት ነው ጀማዓቱ ሙስተድሊን ሚነል ሙከለፊን ብለው ያስቀምጡና الذين توجه اليهم الخطاب بالإيمان ሸሪዓዊ የሆነ ተጠያቂነት ወይም ሸሪዓዊ የሆነ መለከታዊ መልእክት እነርሱን በኢማን ያናገራቸው የሆኑትን እንደሆነ እየገለጹልን ያሉት ማለት ነው። ስለዚህ والفروع وعصمتهم عن التقليد لا ينافي عدم العصمة قبل التكليف በኋላ ላይ በዒልም በረግጠኝነት ሰዎቹ ማመናቸው ቀድሞ ሸሪዓ ከመምጣቱ በፊት ዒስማ አለመኖራቸው ጋር የሚጋጭ ነገር አይደለም ይላሉ ማለት ነው። ስለዚህ አቂዳ እንደሰው አለው ብለን ስንል በዚህ አይነት መልኩ እርግጠኛ ሆኖ የሚያምን እንደሆነ ወይም ደግሞ ሊሆን እንደሚገባ የሚያስረዳ መሆኑን እዚህ ጋር ተመልክተናል ማለት ነው። ስለዚህ እነዚህ መሰረቶች ስንመለከት ልናውቅ የሚገባው ምንድነው? አንድ ሰው አቂዳ አለኝ ብሎ ሲል እርግጠኛ ሆኖ ሊያውቃቸው የሚገቡ ጉዳዮች እንዳሉ ያ ደግሞ ከልቡ ጋር አብሮ አስተሳስሮ ሊረዳቸው የሚገባ ጉዳይ እንደሆነ በእርግጠኝነት የሚያሳይ ነው ማለት ነው። በዚህ ጋር ብቻ አናበቃም፣ ሌሎች አንዳንድ ኩቱቦችን እንመለከታለን ማለት ነው።
ይሄ ቀዋዒዱል አቃኢድ ፊ ተውሂድ ይላል የኢማሙ አልገዛሊ ኪታብ ነው። እዚህ ላይ ደግሞ ስለ አቂዳ ምን ምን ተገልጿል የሚለውን ነገር እንመለከታለን። ገጽ 33 ላይ እናያለን ማለት ነው። እዚህ ጋር ፊት ለፊት እንደሚታያችሁ አልአቃኢድ ይላል ጀምዑ ሊዐቂዳ ወልሙራዱ ቢሃ አልአቃኢዱ ልእስላሚያ አለቲ ነዘለ ቢሃ አልቁርአኑ ልከሪም ወበየነሃ ሰይዱና ሙሐመዱን ሰለላሁ ዐለይሂ ወሰለም ፊ ሐዲሲሂ ሸሪፍ ወሐፈظ ዐለይሃ ጀማዓቱ አህሊ ሱነቲ ወልጀማዓ ጂለን በዕደ ጂል ኢላ አን ተቁመ ሰዓ ብለው ገልጸውታል። አቂዳ ብለን የምንለው በአጠቃላይ አቃኢድ ብለን ስንል ይሄ ጀምዕ ነው፣ ፕሉራል ነበር። ወላኪን ወልሙራዱ ቢሃ በዚህ አቂዳ ብለን በሚፈለገው ሀሳብ ምንድን ነው አሉ የእስጢላህ አገላለጽ ስለሆነ ነው። እስላማዊ የሆኑ እምነቶች ናቸው። እነዛ እስላማዊ እምነቶች ደግሞ የወረዱት ከቁርአን በመጣውና እንዲሁም ደግሞ በነቢያችን አለይሂ ሰላቱ ወሰለም በሐዲስ ላይ የገለጹትን ነው። ይህ ብቻ ደግሞ አይደለም ብለው ገልጾታል። ወሐፈظ ዐለይሃ ጀማዓቱ አህሊ ሱነቲ ወልጀማዓ አህሊ ሱነቲ ወልጀማዓ የሆኑ ሰዎች ጂለን በዕደ ጂል ከትውልድ ወደ ትውልድ እየተቀበሉ ኢላ አን ተቁም ሰዓ ኢላ የውሚል ቂያማ ድረስ ያቆዩት ነው። ይህንን ነው አቂዳ ብለን የምንጠራው የሚል ግንዛቤ ያስቀምጣሉ። ስለዚህ ከዚህ ሀሳብ የምንረዳው ምንድን ነው? አቂዳ ብለን ስንል እነዚህን ሀሳቦች የሚያስቀምጥ እንደሆነና እስላማዊ የሆኑ መርሆችን አብሮ የተከተለ እንደሆነ ነው የሚያሳየው ማለት ነው። ይህ ብቻ ደግሞ አይደለም። ተውሂድ የሚለውን ራሱ እስጢላህ ያስቀምጡታል። ወተውሂዱ ፊ እስጢላህ አህሊ ልሐቂቃ ተጅሪዱ ዛቲ ልኢላሂያ አን ኩሊ ማ ዩተሰወሩ ፊ ልአፍሃሚ ወዩተኸየሉ ፊ ልአውሃሚ ወልአዝሃን ብለው ያስቀምጡታል። ይህም ማለት ምንድን ነው? ማንነቱን የአላህ ሱብሓነሁ ወተዓላን ይሄ መለኮታዊ ማንነቱን ከማንኛውም አእምሯዊና እንዲሁም ደግሞ ምናባዊ ከሆኑ በአእምሮቻችን ላይ ከምናሰላስላቸው ነገሮች ሁሉ በአጠቃላይ ከዛ የጸዳ መሆኑን ንጹህ የጸዳ መሆኑን ወይም ደግሞ ተጅሪድ የሚያደርግ መሆኑን ተውሂድ የሚባለው የእስጢላህ አተረጓጎሙ ይሄ ነው ብለው ያስቀምጡልናል ማለት ነው። ስለዚህ ከዚህ አንጻር የምንረዳው ምንድነው? አቂዳ የሚባለው ስለ አላህ ሱብሓነሁ ወተዓላ በሚመለከትበት ጊዜ ማንኛውም አላህ ላይ ከሚያመጡ ምስላዊ ክስተቶች እንዲሁም ደግሞ ሐሳባዊ ምናቦች በአጠቃላይ አላህ ሱብሓነሁ ወተዓላ የጸዳ ወይም ደግሞ ከዛ የጠራ መሆኑን የሚያስተምር የሚገልጽ መሆኑን እንረዳለን ማለት ነው። ግን ከዚህ በኋላ ደግሞ ያሉትን አንዳንድ ኪታቦች እየተመለከትን አብረን እንሄዳለን ማለት ነው ኢንሻአላሁ ተዓላ። ሌላው የምንመለከተው ሸርሁል አቃኢድ አልጀዲዳ የሚለውን ነው። ይህ ሸርሁ መትሪል አልኢዝሚሪያ ይባላል። ወይም ደግሞ በአሽዓራና በማቱሪዲዮች ላይ ያለውን ሂደት የሚያስረዳ ኪታብ ነው ማለት ነው። እሱንም ደግሞ እንመለከታለን። እዚህ ኪታብ ላይ ያው ብዙ ነጥቦች ተስተውሏል። ምናልባት እንደ መነሻ ይሆናሉ በሚል ነው ዛሬ እያቀረብናቸው ያለ ነው። ወሳኙ ጉዳይ ግን ምናልባት ዑለማዎች የሚገልጹትንም ሄዶ በደንብ መረዳትና ማወቅ አስፈላጊ እንደሆነ በዚሁ ሰዎች ምልከታ እንዲወስዱ ነው ኢንሻአላሁ ተዓላ። እነዚህም መንገዶች ስናውቅ ሁላችንም ራሳችን ላይ ልናስተካክላቸው የሚገቡ ነጥቦች እንዳሉ ለማሳየት ያክል ነው። በደንብ በሰፊው የሚገለጽ ይሆናል ማለት ነው ኢንሻአላሁ ተዓላ። ትልቅ የሆነ አቂዳ ዒልም የሚባለው እዚህ ጋር እንደሚገልጸው ትልቅ የሆነ ደረጃ ያለው እንዲሁም ብዙ ማስረጃዎች የሚገለጹበት መሰረታዊ የሆነ ጉዳይ እንደሆነ እየገለጹ ያለበት ኪታብ ነው ማለት ነው። ሌላው እነዚህ ነጥቦች ከተመለከትን አንዳንድ ደግሞ ሀሳቦችን እዚህ ጋር እንመለከታለን። አቂዳ ሰው ሲያውቅ ምንድን ነው የሚጠቅመው ነገር የሚለውን ደግሞ ወይም ደግሞ ግብ ሊያደርጋቸው የሚገቡ ጉዳዮች ይኖራሉ። እነሱን በተመለከተ የምናይ ይሆናል ማለት ነው። ይሄ ደግሞ አልሙዕተቀዱ ሰጊር ይባላል። ኢብኑ ኸፊፍ የሚባሉት ናቸው የኢማሙ አቡል ሐሰን አልአሽዓሪ ደረሳዎች መካከል ነው። ስለዚህ ሰዎች ምናልባት አቂዳ አለን ብለው ሲያስቀምጡ እየተመለከቱ ያሉት በብዛት ሊሆን ይችላል የተለያዩ ኩቱቦችን ቢሆንም ነገር ግን በልቦቻቸው ላይ ዓላማ አድርገው ሊያስገቡባቸው የሚገቡ ጉዳዮች እንዳሉ የሚያሳይ ነው። ስለዚህ ገጽ 260 ላይ ሄደን እንመለከታለን እዚህ ላይ ምን እንደሚል።
አፎል እዚህ ጋር ገጽ 4 ላይ ነው የምንመለከተው። ምን ይላሉ? ይሄ ኢብኑ ኸፊፍ የሚባሉት ሊታወቅ ይገባል። ኢብኑ ኸፊፍ የሚሉት ምንድን ትልቅ ዓሊም ናቸው። የአቡል ሐሰን አልአሽዓሪ ደረሰ ናቸው። هذا معتقد ومعتقد الأئمة السادة والعلماء السيد قالوا በኋላ القادة الذين قبلي وفي زماني من أهل السنة والجماعة ይላሉ። ይሄ በውስጥ የማምንበት እንዲሁም ደግሞ እስከዛሬ መሻይኾች ኩቱቦቻቸው ላይ ገልጸው የሚያምኑበት እንዲሁም ደግሞ ራሳቸውን በአለ አቂዳቸው አሳልፈው የሰጡ ዑለማዎች መሪ የሆኑት ከኔ በፊት ዘመን የነበሩት አህሉ ሱና ወልጀማዓ የሚያምኑበት እምነት ነው ካሉ በኋላ እዚህ ጋር የሚገልጿቸውን ነገሮች ገልጸው ያስቀመጧቸውን ሐሳብ እንመለከታለን ማለት ነው። ምን ይላሉ? فإن العاقل አስተዋይ ሰው ብሎ ማለት من صحح اعتقاده عدة للقاء ربه እምነቱን ትክክለኛ አድርጎ ያስተካከለ ሰው ነው። ይሄም ደግሞ ዑደተን للقاء ربه ጌታው ጋር ለመገናኘት ደግሞ እንደ መሰሶ እንደዋና መሳሪያ አድርጎ የሚጠቀሙበት ነገር ነው አሉ። وأخلص نيته ኢኽላሱን ደግሞ ንያውን ደግሞ ያስተካከለ ሰው ነው አሉ። ተዝኪየተ لأعماله ተግባሮችን ለማጥራት ማለት ነው ከተለያዩ ከሚያበላሻቸው ነገሮች። ወአህሰነ ዒባደተ ረቢሂ የጌታውን ደግሞ አምልኮ ያሳመረ ነው አሉ። ዙኽረን ሊዕማዓዲሂ መጨረሻ ላይ አኺራ ላይ ሲቀሰቀስ የሚያከማቻቸው መልካም ተግባር የሆኑ ዘንድ አለ። ወዓሊመ አነሁ ለም ዩኽለቅ ዐበሰን ሰው ደግሞ ዝም ብሎ እንዳልተፈጠረ የሚገነዘብበት ነው ካለ ለም ዩትረክ ሱደን ይላሉ። ፈየጅተሂዱ ፊ ተውሲቅ ዑራ ዲኒሂ ዝም ብሎ እንደማንኛውም ግመል ተለቃ እንደምትተወው እንደዛ ያልተወተተው መሆኑና እንዲሁም ደግሞ ተውሲቅ ለማድረግ ወይም ለማጽናት ዑራ ዲኒሂ የዲኑን ገመዶች የሚያጸናበት ነው ይላሉ። ከዚህ ግንዛቤ የምንወስደው ምንድነው? እንግዲህ ሸሪዓ ላይ ስንመለከት አቂዳ ብለው እሳቸው እየገለጹ ያሉት በውስጥ ልናምንባቸው የሚገቡትን እንዲሁም ደግሞ ተግባራችን ልናስተካክልባቸው የሚገቡ እንዲሁም ለአኺራ ደግሞ ራሳችን የምናከማቻቸው መልካም ተግባሮችና ያጸናንባቸውን የዒባዳ መንገዶች ትግል ልናደርግባቸው የሚሄዱ መሆናቸውን የሚጠቁሙበት ነው ማለት ነው። ስለዚህ ከዚህ አንፃር አቂዳ ብለን ስንል ብዙ ሰዎች የተሰዳደቡ አቂዳ አለን የሚሉት ግንዛቤ ሊስተካከል እንደሚገባው የሚያሳይ ነው ማለት ነው። ለዚህ ደግሞ ምናልባት ሙዓሲርም ከሆኑ አንዳንድ ዑለማዎች የምንመለከት ይሆናል። ሼክ ሰዒድ ፉዳን እዚህ ጋር ካስቀመጡት አንዳንድ ነጥቦች አብረን የምናይ ይሆናል ማለት ነው። እዚህ ጋር ሰለፎችና ሌሎች ዑለማዎች ልዩነት ያሉባቸው ቢሆንም ወላኪን ወዕለም أنه الاختلاف بين السلف والخلف ይላሉ في الاعتقاد ምናልባት ግንዛቤ እንዲጠራ ለማድረግ ነው። በሰለፎችና በኸለፎች መካከል ምንም አይነት ልዩነት የለም በአቂዳ ነው የሚሉት። በአቂዳ ምንም አይነት ልዩነት የለም ካሉ በኋላ ምን ያስቀምጣሉ እሳቸው? ومن توهم ذلك فقد اخطأ የኸለፎችና ሰለፎች አቂዳ ይለያያል ብሎ የሚል ሰው በእርግጥ ይሄ ተሳስቷል ነው የሚሉት። إنما التغاير في التفصيل في البيان አንዳንድ ለውጦች እንኳን የሚኖሩት በዝርዝር ሂደቶችን ከማብራራት አኳያ ነው ወልኢጅማል በጥቅልና በዝርዝር ከማብራራት አኳያ ነው። ومعلوم أن التفصيل والإجمال إنما هما أمران اعتباريان ይሄ ደግሞ ከነገሮች አኳያ የሚታዩ ናቸው በዝርዝርና በጥቅል መግለጽ ማለት አሉ። ታቢዓኒ لحاجة الناس ሰዎች እንደሚያስፈልጋቸው የሚገለጽ ነው አሉ። في الزمان المعهود አሁን ባለበት ጊዜ ማለት ነው። ففي بعض الأزمان يكون التفصيل هو الواجب በአንዳንድ ሁኔታዎች ላይ ዝርዝር አድርጎ አቂዳን በተለያዩ ማስረጃዎች አጠናክሮ ማቅረብ ተገቢ ነው። በተለይ በአሁኑ ዘመን ላይ እምነት አልባ የሆኑ ሰዎች ብዙ ከመሆናቸው አኳያ ዝርዝር አድርጎ ማቅረብ ተገቢ ነው ማለት ነው። في بعض الأزمان በአንዳንድ ደግሞ ጊዜያቶች ላይ يكون الإجمال هو الأولى ጠቅልል አድርጎ ማቅረቡ ምናልባት በላጭ ይሆናል። وقد يختلف الحكم بينهما في مكان دون مكان في الزمان الواحد በአንድ ዘመን ላይ ሆኖ እንኳን ከቦታ ወደ ቦታ ይለያያሉ። በተለይ አንዳንድ ሰዎች አቂዳ በመናስተምርበት ሰዓት ብዙ ጥንቃቄ እንድንወስድ የሚያሳይ ነው ማለት ነው። ስለዚህ ከዚህ አኳያ አንዳንድ ነገሮችን እያስተዋልን እንጓዝ ይገባል የሚለውን ግን በደንብ እዚህ ጋር ትኩረት እንድንሰጠው ነው እየተገለጸ ያለው። ስለዚህ ምናልባት አንዳንድ ጊዜ ያለ ቦታውና ያለ ሂደቱ ዝም ብለን አንዳንድ ነገሮችን መልቀቅ ወይም ደግሞ ማስተማር ሰዎች በማይችሏቸው መልኩ ማስተማርም ተገቢ እንዳልሆነ የሚያሳይ ነው እና ጥንቃቄ የሚፈልግ ጉዳይ መሆኑን ነው የሚያሳየው ማለት ነው። እዛው ገጽ 22 ላይ ደግሞ ተመልሰን አንዳንድ ነጥቦችን እንመለከታለን። እዚህ ጋር አንዳንዶቹ ካስቀመጡ በኋላ በጣም ወሳኙን ነጥብ እዚህ ላይ አንብብላችሁ وقد يتوهم بعض الناس ሰዎች አንዳንዶቹ ብለው ያስባሉ አሉ ذلك أن العقائد لا ينبني عليها العمل አንዳንድ ተግባሮች በአቂዳ ላይ መሰረትን ብለው ያምናሉ አሉ። وهذا الفهم باطل ይሄ አረዳድ ስህተት ነው አሉ ካሉ በኋላ በል إن العمل لا يصح إلا عليها ነገር ግን እንደውም ተግባር በአቂዳ የተመሰረተ ነው። አንዳንድ ተግባሮቻችን ጽንት ባለ
ውስጣችን በጸና አቂዳ መሰረት ላይ የተመሰረተ መሆን አለበትና ተግባሮች ያለ አቂዳ አይመሰረቱም አሉ። ወላኪን المفهوم مما قلناه أن العقائد مقصودة لذاتها عقيدة ሲባል مقصودة لذاتها ነው ራሷ ተፈልጎበት በውስጥ የሚታመን ጉዳይ እንደሆነ እየተጠቀሱ ነው። وإن لم يريد المعتقد أن يعمل الواجبات الشرعية ምናልባት አንዳንድ ተግባሮችን ባይፈልግ እንኳን መስራት ሰውየው በውስጥ የሚያምንበት ጉዳይ ከሆነ አቂዳ አለው ብለን እንችላለን። فعدم قيامه بذلك لا يعفيه من لزوم اعتقاد للعقائد الإيمانية ኢማናዊ የሆኑ እምነቶችን በውስጡ አዘውትሮ ወይም ደግሞ አጽንቶ ይዟል ከሚለው ጋር አያለዘም ከሚለው ጋር የሚያገናኘው ሂደት ስለሌለ ማለት ነው። فهذا هو المقصود من قولهم إن العقائد مقصودة لذاتها ማለት ይሄ ነው ትርጉሙ ካሉ በኋላ አንዳንድ ሂደቶችን ያስቀምጣሉ እዚሁ ላይ ማለት ነው። ስለዚህ አንዳንድ ሰው አቂዳ ብለን ስንል ከውስጥ አብረን የምናያይዘው መሆኑን ነው ልንገነዘብ የሚገባው የሚለውን አብሮ በደንብ የሚገልጹ ናቸው። ላኪን ግን አንዳንድ ተግባሮች ግን ያው አቂዳ ላይ የሚመሰረቱ እንደሆኑ እዚሁ አብረው እየገለጹልን ያሉት። ስለዚህ ተግባሮቻችን አቂዳን መሰረት አድርገዋል ወይ ብለን ስንል እኛ ያመነ ሰው ምን ያክል ነው አንዳንድ ተግባሮችንስ በትክክል የሚተገብረው የሚለውን ደግሞ እንመለከታለን። ከዚህ አንፃር አንዳንድ ሰዎች ማመን ያለባቸው በምን መልኩ ነው፣ እንዴትስ ነው፣ ዑለማዎችስ በዚህ አይነት መልኩ ምንድነው እያሉ ያሉት የሚለውን ደግሞ አብረን የምንመለከት ይሆናል። ከሽፉል ጊጣ የሚባለውን ኪታብ አሁን ደግሞ ከፍተን የምናይ ይሆናል ማለት ነው። ከዛ ግንዛቤ የምንወስድ ይሆናል። ከሽፉል ጊጣ የሚለው ኪታብ ነው። እዚህ ላይ አንዳንድ ነጥቦች የተገለጹትን እንመለከታለን። ከኢማሙ ነወዊ ጭምር ዑለማዎች በመልኩ ነው አንድ ሰውስ የሚያምነው የሚለውን ደግሞ እያየን የምንሄድ ይሆናል ማለት ነው። እዚህ ጋር ፊት ለፊት እንደሚታያችሁ ምን ይላሉ? قال الإمام النووي ብለዋል ነው የሚሉት رحمه الله تعالى فيه دلالة لمذهب الجماهير من السلف والخلف እንግዲህ ብዙ ውሃኖቹ የሰለፍና የኸለፍ ዑለማዎች የነሱ ማስረጃ ነው አሉ ካሉ በኋላ في دلالة لمذهب الجماهير من السلف والخلف أن الإنسان إن اعتقد دين الإسلام عند سو اسلمنا ሃይማኖትን በእምነቱ በውስጥ ከያዘ اعتقادا جازما ምንም ሸክ የሌለበት እምነት ከያዘ አይ مع التلفظ بالشهادتين ሸሃደተን ሁለቱን የምስክር ንግሮች ከመናገር ካከሆነ فهو مؤمن موحد ولا يجب عليه تعلم أدلة المتكلمين። ስለዚህ አንዳንድ أدلة المتكلميኖች በዙም ማናቃቸው እስጢላሆች ዝም ብሎ ሰው ሊነግራቸው ዝም ብሎ ሊያወሳቸው አይገቡም ማለት ነው። ወላኪን ግን ሸሃደተን ብሎ ካለና አንድ ሰው ያመነ ከሆነ እነዚህ ንግሮች በቂ መሆናቸውን የሚያሳይ ነው ማለት ነው። ደግሞ ቀጥሎ ደግሞ ያሉትን ደግሞ እንመለከታለን። ኢማሙ አልገዛሊ እዚህ ጋር ራሱ የተናገሩትን ደግሞ አብረው ያስቀምጣሉ ከስር አንድ ግን ፈጣሪውን አውቆ ነው ሊገዛው የሚገባውን ካሉ በኋላ ያው ዒልም መሆኑን እያስታወሱን እየነገሩን እየሄዱ ነው ማለት ነው። በዚህ ሂደት የምንገነዘበው ስለዚህ ቢተለፉዝ ቢሸሃዳ የሚለው ላይ እዚህ ጋር ግንዛቤ እንደምትመለከቱት አይ ወተስዲቅ ማለት ነው ማመንን የሚገልጽ መሆኑን የሚያሳይ ነው። ከዚህ አንፃር የሚለው ቃል الغزالي ብሎ እስከምን ليس عليه ان يحصل كشف ذلك لنفسه ማለትም ከሱ ያ ነገር ተገልጦ ለራሱ ሊመጣለት አይደለም ማለት ቢነዘሩ البحث አንዳንድ ነገሮች በማስተዋልና በማስተንተን ሊደረስበት ብቻ የሚቻል አይደለም ማለት ካለ በኋላ እነዚህን ይገልጻሉ። ግን በል يكفيه التصديق الجازم من غير شك ያለምንም ጥርጣሬ ተስዲቁ ብቻ ለሱ አማኝነቱን የሚያረጋግጥለት ነው። ይሄ ደግሞ አዲለቱል ሙተከሊሚን ብዙዎቹን ግዴታ ማወቅ ላይጠበቅበት ይችላል። ላኪን ግን አስፈላጊ በሆነ መልኩ ደግሞ ሰዎች ሊረዷቸውና በቦታው ሊገነዘቧቸው ይችላል የሚለውትን እያስቀመጡ ነው እዚህ ጋር እየገለጹልን ያሉት። ስለዚህ እዚህ ጋርም ደግሞ ስለ ሸሃዳ አንዳንድ ግንዛቤዎችን ያስቀምጣሉ።
ولا صح قالوا إذا ما قاله الشيخ عز الدين بن عبد السلام والنووي في مقدمة شرحه المهذب أنه لا يجب النظر على أحد المكلفين إلا أن يعرض لأحد شك فيما يجب اعتقاده من المعاني عندنا قديتها بوسطو ሊያምናቸው የሚገቡ ነገሮች ካሉ እሱ ላይ የሚያጠራጥሩበት ሂደት ካለ ነው የዛ ጊዜ ነظር የሚያስፈልገው እንጂ አንዳንድ ነገሮችን በዝርዝር በሚታዩበት የዕልም መነጽር ማየት ላይ ያስፈልገው ይችላል አለ ተدل عليها كلمتها الشهاده የምታመላክተው ማለት فيجب عليه تعلم ما يزيل به الشك ጥርጣሬ ያለበት ከሆነ አንዳንድ ሐሳቦች ካሉት ሸኩን ሊያስወግድ የሚችልበትን ግን ዕውቀት ያስፈልጋልና በዚህ መልኩ የሚገነዘብ ነው የሚገለጽ ነው ብለው እሳቸው ከሽፍ الغطاء ላይ በዚህ አይነት መልኩ ይገልጹልናል ማለት ነው ስለዚህ አንዳንድ ነገሮችን ምናልባት ተዕቂድ በማድረግ ነገሮችን ሰዎች ላይ ባናወሳስብ መልካም ይሆናል ነገር ግን ያው ዑለማ አልአሻኢራ ከዚህ ውጪ ያሉ አስተሳሰብ ነው ያላቸው ብለው ሰዎች የሚሉበት ላይ ሂደት ላይ ግን ሊያስተካክሉ እንደሚገባ ይሄ የሚያሳይ ነው ማለት ነው ሌላኛው ደግሞ وقالوا انهما ስለ ሸሃደተ ሲናገሩ ማለት ነው ከኢማም አልገዛሊ ያስቀመጡት ነው ተተضمنان اثبات ذات الله የአላህ Subhanahu Wa Ta'ala ማንነትን ማረጋገጥ ላይ እንዲሁም ደግሞ ኢስባት ሲፋቶችንም እንደውም አፍዓሎቹን በአጠቃላይ ነብያችን አለይሂ ሰላቱ ወሰለም የመጡበትን ነው ያስቀመጡታል ከዛ ወልቃዲ ኢያድ ረሂመሁላህ ምን አሉ استخرج العقيده من كلمات الاذان كاذان ነው ራሱ የዓቂዳ ጽንሰ ሐሳብ ያወጡት ይላሉ وتبعه النووي في شرح مسلم صحيح مسلم ላይ እንደውም ሸርሁ المهذب ላይ ኢማሙ ነወይም ይሄን ተግባራቸውን ተከትለው ሄደዋል ነው የሚሉት እዚህ ጋር ደግሞ ምን ያስቀምጣሉ وما ذكرناه من أن أول الواجبات المعرفة والصحيح الذي رجحه المحققون ما وقم يبالو نغير يمجمروا قديتا እንደሆነ ያስቀምጣሉ አሉ من الأصوليين الفقهاء لمثال كإمام الغزالي والخطابي والبيهقي والقاضي عياض وفخر الدين الرازي وابن الجوزي والشيخ عز الدين እንዲሁም ደግሞ ኢብኑ አብዲ ሰላም ማለት ነው ኢማም ነወይም ጨምሮ እነዚህ ሁሉ በአጠቃላይ ይሄንን ነው የሚሉት ብለው ያስቀምጡልናል ስለዚህ አንድ ሰው ግንዛቤ የሚወስድበት ራሱ ላይ እርግጠኝነት በሚያመጣ መልኩ መሆን አለበት ግንዛቤው ላይ ከሌለ ደግሞ ያራግጥ የሚገባው ዑለማዎቹ የሄዱበትን መልኩ ሊሆን እንደሚገባ የሚያሳይ ነው ማለት ነው ይህንን ከተመለከትን ምናልባት ትልልቅ ዑለማዎች ብለን ከምንጠራቸው ሰዎች መካከል ወይም ደግሞ በአሁኑ ሰዓት ላይ ትልቅ በሀገራችንም ተቀባይነት ካላቸው ሰዎች መካከል አንዳንድ ዑለማዎችን ያስቀምጡትን ልንመለከት ይገባል ስለ ኢማንስ ምንድን ይላሉ ብለን የምንለውን ልንመለከት ይገባል እሱንም እናያለን ማለት ነው ኢንሻአላሁ ተዓላ ስለ ኢማን ከገለጹት መካከል السيف المسلول የሚባለው ኪታብ ነው ይሄ የኢማሙ ሱብኪ ኪታብ ነው እዚህ ኪታባቸው ላይ ምን አስቀምጧል የሚለውን እናያለን ማለት ነው ኢንሻአላሁ ተዓላ من المذهب الأشعري وأكثر أصحابه أن الإيمان هو التصديق አብዛኞቹ እንግዲህ ኢማሙ አቡል ሐሰን አልአሽዓሪ ሄዱበት መንገድ ተስዲቅ እንደሆነ ነው ይገለጻል واختلف جوابه في معنى التصديق تصديق ማለት ግን ጽንሰ ሐሳቡ ምንድነው የሚለው ላይ ዑለማዎች ልዩነት አመጣሉ በል هو المعرفة የእውቀት ነው ብሎ ካገለጹ በኋላ هو قول النفس على تحقيق ይሄ በመራገጥ መካከል ምንድነው ልቡ ላይ የሚያናገረው እርግጠኝነት ነው አሉ ومن ضرورته المعرفة ስለዚህ አስገዳጅነት ላይ ባለበት ሂደት ደግሞ ማወቅን የሚያስገድድ ነው والذي ارتضاه القاضي ابن الباقلاني ከብሎ ካስቀመጡ በኋላ ومذهب السلف أن الإيمان معرفة بالجنان እንግዲህ በልብ ማመን ማወቅ የሚባለው ነገር እንደሆነ ወይቅራሩን ቢልሊሳን በአንደበት ማረጋገጥ እንደሆነ ወአመሉን ቢልአርካን እንዲሁም ደግሞ ተግባሮችን መተግበር እንደሆነ ዋናው የዚድ ወይንቁሱ የሚጨምር የሚቀንስ መሆኑን ኢማን ማወቅ አለበት ካሉ በኋላ ዋናው ላይንተፊ ቢንቲፋኢል አዕማል ተግባሩ ሰው አንድ ሰው እንኳን ተግባር ላይ ባይገኝ በዛ ምክንያት ኢማን የለውም ብሎ መሰረዝ ሙሉ እንደማይቻል ካስቀምጧል ይሄ መዝሀብ ሰለፍ ነው ያላሉ ومذهب السلف في هذا هو الحق ولتقريره مكان غير هذا ብለው ከዚህ ሌላ ደግሞ ሌሎች ቦታዎች ላይ የምንገልጻቸው እንደሚሆን ብለው ራሳቸው ያስቀምጣሉ ማለት ነው ስለዚህ ኢማን የምንለው በዚህ መልኩ የሚገለጽ እንደሆነ እየተረዳልን ይገባል ማለት ነው ስለዚህ ከዚህ በኋላም ደግሞ ያሉ ዑለማዎች ምን አይነት ሐሳቦችን አስቀምጧል የሚለውን ደግሞ እየተመለከትን እንሄዳለን የቋኢዱ ተዕቢድ የሚል ኪታብ ነው ለሐመላዊ አዛር ላይ የነበሩ በተለይ በሶርፍ የሚታወቁ ዓሊም ናቸው እሳቸው የገለጹትን አንዳንድ ገለጻዎች እንመለከታለን እዚህ ጋር ስለ ኢማን አቂዳ ላይ ብሎ አንድ ሰው የሚለው በመልኩ እንደሆነ ከጥቅሞቹ ማኳያ ምንስ ነገር ይታመናሉ የሚለውንም አብረው ያስቀምጣሉ اما علم التوحيد አሉ ويقال له علم العقائد ወይም علم التوحيد ብለው ይገልጻሉ وعلم الكلام ተብሎ ሊገለጽ ይችላል وعلم
يبحث في عن معرفة العقائد الدينية بالأدلة اليقينية እርግጠኛ በሆኑ ማስረጃዎች ዲናዊ የሆኑ እምነቶችን ማወቅ እንደሆነ ይገልጹና ለምሳሌ ከኢስባት الصانع للعالم እነዚህን ሁሉ ይጠቅሳሉ ስለ ረሱሎችም በአጠቃላይ ይገልጻሉ እነዚህን ሁሉ ሂደቶች የሚያመላክት ነው ካሉ በኋላ ስለ አላህ Subhanahu Wa Ta'ala ማወቅም ያው ጀነት ውስጥ የሚያስገባ ጉዳይ እንደሆነ የሚገልጹበት ሂደት አለ ከዚህ በታች ግን አንዳንድ ነገሮች ያስቀምጣሉ ኢማን ብሎ ማለት ነው ካሉ በኋላ ሉገተን አተስዲቅ ማለት ነው አሉ ይሄም ደግሞ ኢማም ጧበሪ የገለጹት ነው بالآخرتهم يؤمنون በሚለው ላይ ተስዲቅ መሆኑን ከኢብኑ አባስ እንዲሁም ደግሞ አረቦች የሚሉት ነው ብሎ ያስቀምጣሉ ዛሬ ተመሳሳይ ሐሳብ ነው ማለት ነው ነገር ግን እዚህ ጋር መታወቅ ያለበት ኢዕቲቃድን ጃዚመን مع الإذعان القلبي لذلك እንግዲህ ልቡ ተረጋግቶ እርግጠኛ የሆነ እምነት የሚይዝበት ነው ስለ ነብያችን አለይሂ ሰላቱ ወሰለም ስለሌሎችም እምነቱ ማለት ነው ቀጥሎ ምን አሉ وتحريم القتل والسرقة መግደልን ክልክል መሆኑን ማመን ማራገጥ አለበት እንዲሁም ደግሞ መስረቅንም እንዲሁም ደግሞ አክሊም ማሊል የቲም ገንዘቦች በአጠቃላይ መውሰድን መብላትንም ሁሉ በአጠቃላይ ይሄ ሁሉ ከአቂዳ ውስጥ የሚገባ ነው ወገሪ ذلك እነዚህን ይጨምራል ብለው አስቀምጠዋል ማለት ስለዚህ ምን ያክል አቂዳችን የጸና ቢሆን ነው እኛ ተግባራችን ምን ይሆነው የሚለውን ደግሞ አብረን ራሳችን እንድንፈትሽ ነው ይሄ ተቀመጠው ማለት ነው ሌላው አልያዋቂት ወልጀዋሂር የሚለው ኪታብ ላይ አንዳንድ ነጥቦችን እንመለከታለን ይሄም ደግሞ ሻዕራኒ ከሚገልጹት ነው ምናልባት ሰዎች በተለየ መልኩ ሲያስረዱና ስለሳቸው የተሳቱ ግንዛቤዎች ሲይዙ ይታየበት ክስተት አለ እሱን ደግሞ ማጥራት ተገቢ ነውና እሳቸው ምን ይላሉ የሚለውን እንመለከታለን ማለት ኢንሻአላሁ ተዓላ እዚህ ጋር ገጽ 48 ላይ ስለምንድነው የሚገልጹት ብለን ስንመለከት ወሳኝ ነጥብ ያስቀምጣሉ ማለት ነው እዚህ ጋር ወሚርቱ አንቋቲል الناس حتى يشهدوا حتى يقولوا لا اله الا الله የሚለውን ሐዲስ ያነሱና ከዛ ወይማ ጅእቱ به ከዛ ወለም يدفعنا صلى الله عليه وسلم ወለም يدفعنا ነብያችን አለይሂ ሰላቱ ወሰለም እኛን አላስገድዱም አለ ኢላ ሙኻሰመቲም ሌሎችን ሰዎች ዝም ብለን እንድንከራከር ማለት اذا حضروا የመጡ ጊዜ انما هو الجهاد بالسيف ان عاندوا بالحق له قال وهذا هو جل اشتغال الناس اليوم فقضوا عمرهم في الاشتغال برد خصوم متوهمه موهوم የሆኑ ሐሳቦችን በመውሰድ እንዲቢሉ በሚል ራሳቸውን ቢዚ ያደረጉ ሰዎች አሉ የሚለውን ያስቀምጣል ሙሐዲን ኢብኑ አረቢን ያለውን ሐሳብ እየተጠቀሱ ነው ያሉት ነገር ግን በአጠቃላይ እነዚህ በአጠቃላይ ላኪን ቢላዚምን መذهب ነው እየወሰዱት ያሉት የሚሉትን ሐሳብ ራሳቸው እዚህ ጋር ያስቀምጡልንና فالعاقل ይላሉ እዚህ ጋር من اشتغل اليوم بالعلوم الشرعيه እንግዲህ ሸሪዓ የሆነ ዕውቀትን ራሱን ቢዚ ያደረገ ነው አቂል ብለን የምንለው የሚለውን ሐሳብ ያስቀምጡልናል ማለት ነው ቀጥሎ ደግሞ ገጽ 49 ላይ እንመለከታለን በተለይ ገጽ 49 እና 50 ያሉት ወሳኝ ነጥቦች ይሆናሉ ማለት ነው ኢንሻአላሁ ተዓላ ስለዚህ አንድ ሰው ምን ያክል እምነት አለው ወይም ደግሞ ሙቀሊድ እንዴት ነው የሚለው ሂደት ላይ የሚያስቀምጡትን ነው እዚህ ጋር የምንመለከተው አቂደት العوام በተራ ሰዎች እምነት ማለት ነው በአጠቃላይ የነሱ ትክክል መሆኑን ሰሊም ከሆነ ትክክል መሆኑን የሚያስረዱበት ንግግር አለ እዚህ ላይ እሱን ነው የምንመለከተው ማለት ነው من له قال الشيخ تاج الدين السبكي التحقيق الدافع الى لنا ምንድነው للتشنيع على الاشعار في هذه المساله عندنا ሰዎች እንደሚሉት ማለት ነው ሐሳቦችን አስቀምጧል المقلد ان كان اخذا لقول الغير بغير حجه ምናልባት ያለ ማስረጃ ከሌሎች ሰዎች እምነት ወስዶ ከሆነ ማለት ነው مع احتمال شك ምናልባት የሚያጠራጥር ሐሳብ ኑሮበት ማለት ነው አወህሚን فلا يكفي ايمان هذا المقلد لعدم الجزم به የዛ ሰው የሙቀሊዱ ተቀባይነት አይኖርም ምን ሲሆን ማለት لعدم الجزم به እርግጠኛ ሆኖ ጀዝም ስላላደረገበት ማለት ነው اذ لا ايمان مع عدنا تردد የማጠራጠር የመሸክ ያለበት ከሆነ ኢማን ተብሎ ስለማይጠራ ወን ካለ المقلد اخذا لقول الغير بغير حجه لكن جزما ነገር ግን ያለ ማስረጃ ከሌሎች ሐሳቦች ወስዶ እንደዚህ ነው እምነቴ ብሎ አንድ ሰው ቢል ግን فيكفي ايمان المقلد عند الاشعري وغيره امام ابو الحسن الاشعري እና ሌሎች ዑለማዎች ዘንድ ይሄ ነው አሉ قال الجلال المحلي وهذا هو المعتمد ይሄ ነው ደግሞ ሙዕተመዱ ብለው ያስቀምጣሉ ማለት ነው ስለዚህ ይሄንን ሂደት ሰዎች እንድንገነዘበው ነው ምክንያቱም አንዳንድ ሰዎች በኢማሙ አቡ الحسن الاشعري መذهብና በሌሎቹ ላይ የተለየ ያልተገባ ተግባርም ስለሚያስቀምጡ ማለት ነው ይሄንንም መረዳት ይተበቅብናል ማለት ነው ኢንሻአላሁ ተዓላ ይሄንን ከተመለከትን ምናልባት ሌሎችም ደግሞ ነጥቦችም ደግሞ ሰው እንዴት ነው ሙዕተመዱ ሙእሚን ላይ እንደሆነ የሚለውን ከተገነዘብን ሌሎች ደግሞ ሂደቶች ላይ መመልከት ይተበቅብናል ፈትዋ አቂዳ ፈትዋዎችን ደግሞ እንመለከታለን እዚሁ ላይ ማለት ነው
ይሄ ፈትዋ የአቂዳ ፈትዋ ነው። እዚህ ላይ ምን አለ ብለን ስንል ሙስሊም ማህበረሰብ ሊኖረው የሚገባ የእምነት ክፍል አለ ወይም ደግሞ ሊይዘው የሚገባ አለ። አቂዳ ቀራው ብዙ ሰው ሊል ይችላል። ወላኪን ግን አብሮ ደግሞ ከዚህ አይነት ግብ ጋር ካልሆነ ምናልባት ብዙ ነገሮችን ሊያመጣበት ይችላልና ከእሱ አኳያ የሚታይ ነው ማለት ነው። ስለዚህ እዚህ ጋር የተቀመጠውን አንዳንድ ሀሳቦች አብረን የምንመለከት ይሆናል ኢንሻአላሁ ተዓላ። ይሄ አመል አቂደቱል ኢስላሚያ الصحيحة فهي أهم ما في الدين الإسلامي እስልምና ውስጥ ካሉ ወሳኝ ነገሮች መካከል አቂደቱል ኢስላሚያ ነው። ወይ መብንየቱን على الأدلة العقلية እንዲሁም ደግሞ አቅላዊ የሆኑ ማስረጃዎች ያስቀምጡበታል። ወነቅልየል ቀዊማ ቀጥ ያሉ ደግሞ ሸሪዓዊ የሆኑ ማስረጃዎች ደግሞ ይኖራሉ ካሉ በኋላ ወይ ቱርሺዱል ሙእሚና ኢለ ተሰሩፋት አልፉድላ عند وقوع الابتلاء في حياته ህይወቱ ላይ መከራ በሚያጋጥመው ጊዜ ከዛ ሙእሚንን ወደ መልካም ተግባር ትልልቅ ወደ ተግባሮች የምትመራው ነች የሚል ያስቀምጡና ወሐሲሉ አቂደቱል ኢስላሚያ እንግዲህ የመጨረሻው አቂደቱል ኢስላሚያ ጭብጡ ምንድነው አሉ አራሲኻ في قلب المؤمن በሙእሚን ላይ ጸንታ የቆየችው አቂዳ ጭብጧ ምንድነው አነላህ هو الفاعل المختار الخالق لكل شيء من نفع أو ضر وأنه لا تأثير لأحد سوى الله في هذه الدنيا الفانية دنيا ላይ ምንም አይነት ነገር تأثير كالله ውጭ እንደሌለ የሚያምንበት ሆኖ ከገለጹ በኋላ فبهذه العقيدة ينعدم من قلب المؤمن من الشح والبخل والحسد والأنانية እንዲሁም وحب الذات ይላሉ። አሁን ሙእሚን ራሳችን እንድንፈትሽ ነው። በዚህ አቂዳ ምን ይሆናል ማለት ከቀልብ ከሙእሚን ላይ ስግብግብነት እንዲሁም ደግሞ ይሄ ሁሉንም የኔ ለማድረግ መሞከርን እንዲሁም ሐሲድነትን እኔ ብቻ አዋቂ ነኝ የሚለውን ሐሳብና ራስን ብቻ መውደድ የሚባለውን ነገር ከዛ የሚያጠፋ ነው አቂዳ ካለው ያሉ ነው ማለት ነው። ስለዚህ እቺን ኡማ ታገኛታለህ አሉ فتجدul أمة المحتلية بهذه العقيدة متضامنة متآزرة متماسكة لا تزعزعها الفتن والأزمات والاضطرابات ይላሉ። ስለዚህ ምናልባት እቺ ኡማ በዚህ አቂዳ ላይ የጸናች እርስ በርሷ የተሳሰረች ከሆነች ምንም አይነት መከራ ሲመጣ ችግር ሲመጣ መከራ ሲመጣ ምንም አይነት መንገዳገድ የምታመጣበት የሆነ ነው ይላሉ። ስለዚህ የአቂዳ ግቡ ደግሞ ይሄ መሆኑን አብረን ልንገነዘብ ይገባል ማለት ነው። ከዚህ ውጭ ደግሞ አንዳንድ ነገሮችን ማየት ይጠበቅብናል። እዚህ ጋር ደግሞ ትልልቅ ዑለማዎች አሉ። አቂደቱል አንዋዕ የሚለውን እንመልከት። የአቂደቱል አንዋዕ ማለት ዒዙዲን ኢብኑ አብዲሰላም የገለጹት የአቂዳ ክፍል ነው። እሳቸው ስለ አቂዳ ምን ብለዋል የሚለውን ነው። መቃሲድና ወሳኢሎች እንዳሉት ደግሞ ያስቀምጣል ማለት ነው። ማለትም ከአቂዳ ግቦች እንዳሉትና እንዲሁም ደግሞ እነዚህ ደግሞ ግቦች ወሳኝ እንደሆኑ አብረው በምን አይነት መልኩ እንደሆነ ይገልጹልናል። ገጽ 4 ላይ መጀመሪያ እንመለከታለን። አቂደቱል አንዋዕ ይባላል። እንግዲህ እንደምታየው 660 ሂጅራ ላይ ያለፉ ዓሊም ናቸው። ኒዛር ሐማዲ ነው ይሄንን ዝግጅቱን ያጠናቀረው። ስለዚህ ምን ለው አመል መቃሲዱ ኢዕለም አን حقوق الله تعالى على القلوب منقسمة إلى المقاصد والوسائل له አንድ ሰው በልቡ አላህ በልቡ ላይ ያለው መብት ወይም በቀልቡ ውስጥ ያለው ሊቋጥረው የሚገባው መብት የሚከፈለው ወደ ሁለት ነው ካሉ በኋላ የመጀመሪያው አመል መቃሲዱ መቃሲድ የሚባለው ከማዕሪፈት ذات الله عز وجل وصفاته ስለ አላህ Subhanahu Wa Ta'ala ማንነትና ስለሱ መገለጫዎች ማወቅ ነው ካሉ ወሳኢሎቹ ደግሞ ከማዕሪፈት አህካሚሂ እነዚህ አህካሞቹን ማወቅ ነው ብለው ይገልጻሉ። መቃሲዶቹ ማቁሲደ ለነፍሲሂ ነው መጀመሪያ ላይ ተፈልጎ ሊታወቅ የሚገባው። ወሳኢሎቹ ደግሞ ወደዚህ ወሳኢሎች የሚያደርሱ ናቸው። ኸውፍን ረጃአን የመሳሰሉትን በዚህ ልክ ነው የሚያዋቸው ማለት ነው። ወደ ገጽ 14 እነዚህን ሁሉ ሂደቶች ከገለጹ በኋላ ገጽ 13 እና 14 ላይ ደግሞ ያስቀመጡትን ወሳኝ ነጥብ የምንመለከት ይሆናል ማለት ነው። ያው በዝርዝር እያንዳንዱ ነካ ተደርጎ የሚገለጸው ሁላችንም በደንብ ኪታብ ተይዞ የሚቀራ ጉዳይ ከመሆኑ አኳያ ነገር ግን ከግቡም የተሳተ ስለሆነ ሰዎች ዘንድ እሱንም እንዲያውቁ ነው። النوع الرابع عشر ብለው 14ኛውን አይነት ሲገልጹ اعتقاد جميع ما ذكرنا في حق العامة አብዛኞቹ ሰዎች እንግዲህ ተራ ሰዎች ብለን የምንላቸው ወይም ደግሞ ማህበረሰቡ እውቀት የሌላቸው ሰዎች ወይ ማስረጃን በደንብ አጠናቅረው መደርደር የማይችሉ ሰዎች እምነታቸው ይሄ ነው ይላሉ ማለት ነው። ይህንን ደግሞ በውስጣቸው ማመን እንዳለባቸው እየገለጹ ነው ማለት ነው። ስለዚህ ማወቅ ያለባቸው እነዚህ ነው። ምናልባት አንዳንዶቹ ደግሞ ሌሎች ዝርዝር ነገሮች ደግሞ ዑለማዎች የሚያውቋቸው ነው ይሉና አነዑል ኻሚስ ላይ ምን ይላሉ? አልኻሚስ ዐሸረ 15ኛው አይነት الحقوق المتعلقة بالقلوب ልብ ጋር የተያዙ ሐቆች መብቶች አሉ። ተስዲቁል ቀልቢ ጀሚዕ ما ذكرناه من الاعتقادات والعرفان ነው የሚሉት። ልብ ደግሞ አረጋግጦ ማመን አለበት እነዚህን እምነቶችና ግንዛቤዎች ይላሉ ማለት ነው። ስለዚህ በዚህ አይነት መልኩ ነው ዑለማዎቻችን እያስቀመጡልን ያሉት በመቃሲድና በእንትን መልኩ የተቀመጠ መሆኑን ነው እየተመለከተን ያለ ነው። ከዚህ አንፃር አልኢማም ነው የራሱ ሸርህ ሙስሊም ላይ የሚገልጹት አለ ስለ አቂዳን የገለጹትን እንመለከታለን ማለት ነው። ገጽ 210 ላይ ከሚያስቀምጡ መካከል አልኢማም ነው ቅድም ካነበብነው ውጭ ማለት ነው
قدم يعني بينه وقد تقدم بيان هذا وفي دلالة ظاهرة لمذهب المحققين والجماهير من السلف والخلف أن الإنسان إذا اعتقد دين الإسلام اعتقادا جازما لا تردد فيه كفاه ذلك هو مؤمن من الموحدين ولا يجب عليه تعلم الأدلة المتكلمين እንዲሁም ደግሞ ሌሎችንም ማዕሪፋዎችን ግዴታ አድለተል ሙተከሊሚኖችን ማወቅ ላይ ተጠበቅበት ይችላል። ነገር ግን ያው እምነተኛ ትክክለኛ እምነት ካለው በቂ ነው ይላሉ ማለት ነው። ስለዚህ ሸርጥ ያደረጉትን ሰዎች ሲናገሩ ምን ያስቀምጣሉ እዚህ ጋር ኢማሙ ነወዊ ምናልባት ያለ ሙተከሊሞች ደሊል ማስረጃ አይወሰድም ከዛ ውጭ ነው ብቻ የሚል ከሆነ ይሄ ወቀውሉ ከثير من المعتزله የሙዕተዚላዎች ንግግር ነው። ስለዚህ አሽዓሪዎች ጋር በማምጣት ግንዛቤ ሳይወስዱ ሰዎች የተለያየ ሐሳብ እንዳያመጡ ነው። ወባዱ አስሐቢና المتكلمين አንዳንድ ሰዎች ደግሞ አሉ ከሙተከሊም خطأ ظاهر يعني ان المراد ምክንያቱም ሙራዱ አተስዲቅ ነው አተስዲቁል ጃዚም ነው ወቀል ሐሰለ ይሄ ደግሞ ተገኝቷል ሰውየው ላይና ካመነበት ሰውየው ሙእሚን ነው ብለን ነው የምንጠራው የሚል ግንዛቤ እሳቸውም ያስቀምጡልናል። ስለዚህ የሻሃደተይን ማዕና በደንብ አድርጎ ሰው ሊገነዘበው ይገባል የሚል ነው። ሌላው የአቅልን ጉዳይ ደግሞ ከመምጣታችን በፊት እዚህ ጋር ያሉትን አንዳንድ ነጥቦችን እንመልከት። ለምሳሌ አሊ ጁምዓ ስለ አቂዳ ምን المعاصرين ከሆኑ ሰዎች መካከል እንዴት ብለዋል፣ እንዴት ነው ዑለማዎች የሚገነዘቡት የሚለውን እዚህ ጋር አብረን የምንመለከት ይሆናል ማለት ነው። ተውሂድን እንዴት ነው አቂዳስ እንዴት ነው የሚለውን ነገር እንመለከትና አቅል መስአለ ላይ የምንመለስ ይሆናል። العقيدة الإسلامية إسلامي እምነት በውስጥ ምን ይዘው ማለት ይሄ الإيمان الجازم ምንም አይነት ቁርጥ ያለ ኢማን ነው። ምንም አይነት ውልውል የሌለበት መሸከል የሌለበት ማለት ነው። بأن خالق السماوات والأرض هو الله رب العالمين የሰማይና የምድር ፈጣሪ አላህ Subhanahu Wa Ta'ala وأنه إله واحد متصف بكل الكمالات منزه عن كل النقائص ከእያንዳንዱ ጎደሎ ባህሪ የጠራ መሆንና ሙሉ በሆኑ ፈጣሪ በሚገለጽባቸው ባህሪ ደግሞ ይገለጽ ነው። ليس كمثله شيء አምሳያ የሌለው መሆኑን ይገልጹና ስለ ነብያችን አለይሂ ሰላቱ ወሰለም አብረው እነዚህ ተያዥ የኢማን መሰረቶችን አብረው ይገልጹና بحيث يحرك هذا الإيمان ይህንን እምነት ያንቀሳቅሳል صاحبه بحيث يحرك هذا الإيمان صاحبه ሰውየውን ያንቀሳቅሳል ኢማኑ يلتزم بأحكام الشريعة الإسلام በሸሪዓ እስልምና ሸሪዓው ድንጋጌዎች ላይ ሰውየው ዘውታሪ ሆኖ እንዲቀጥል ያስይዘዋል ነው የሚሉት ማለት ነው። እንዲሁም ደግሞ ወይተቢዕ አዋሚር الكتاب والسنة የሸሪዓን የቁርአንና ሐዲስን ደግሞ አምሮችንም እንዲከተል ያደርገዋል። ስለዚህ ዒልም ተውሂድ ብለን ስንጠራ ደግሞ ምንድነው ያለው ሐሳብ የሚለውን ደግሞ ያስቀምጣሉ። ሸሪዓ ማለት ምን ነው? ዒልም ተውሂድ ማለት هو إفراد المعبود بالعبادة مع اعتقاد وحدته አንድ ብቻ የለሽ መሆኑን ከማመን ጋር ለእርሱ ብቸኝነት አምልኮ እንደሚገባው ለመነጠል ነው ይላሉ ማለት ነው። እንዲሁም ደግሞ ተስዲቁ به ذاتا وصفاتا وافعالا ስለላሁ ተዓላ ፈጣሪ መሆኑን እርግጠኛ ሆኖ አሚኑ ቢላሂ ወረሱሊሂ እንደሚለው ስለማንነቱ ስለመገለጫው ስለተግባሮቹ ማመን ነው ማለት ነው። እንዲሁም ደግሞ وأن ليس هناك ذات تشبه ذاته የሱን ማንነት የምትመስል ማንኛውም ማንነት እንደሌለች የሚለውን አብረው ይገልጹልናል። ስለዚህ በዚህ አይነት መልኩ ነው ከገለጹ በኋላ ሸሪዓ ማለት ነው። እንዲሁም ደግሞ ተውሂድ ደግሞ ኢስጢላህ ማለት ነው ሁል ፈኑል ሙደወን ዒልም ተውሂድ ሲባል እንግዲህ ማስረጃዎችን የሚደረድር የሆነ ዒልም ነው ብለዋል። ይህንንም ሂደቶች ሌሎች ማዘርዘር ነገሮች ያስቀምጣሉ። ኢንሻአላሁ ተዓላ ምናልባት አሁን እየቀረን ስላልሆነ ወሳኙን የደርስ ክፍል ነካ አድርገን የምናልፈው ይሆናል ማለት። ግንዛቤው ግን ተውሂድ አቂዳ የሚባለው በዚህ ልክ የሚታይ እንደሆነ ማስረጃ ወስደን እንድንገነዘብ ነው የሚለውን እንድንረዳ ነው። እነዚህን ከተመለከትን ሌላው ደግሞ ስለ አቅል ደግሞ ያለውን ሂደት ማየት ይጠበቅብናል። በተለይ አንዳንድ ሰዎች አህሉል ሐዲስ ነን የሚል ግንዛቤ ያመጣሉ። ከዚህ ከአህሉል ሐዲስነት አንፃር ምንድነው የሚሉት አህሉል ሐዲሶች እንዲሁም ደግሞ በአሽዓራ መዝሐብ ላይ ደግሞ ያለው ምንድነው የሚለውንም አብረን የምንመለከት ይሆናል ማለት ነው ኢንሻአላሁ ተዓላ። እሺ እዚህ ኪታብ ላይ አንዳንድ ከተገለጹት ሰፊ የሐሳብ ሂደቶች አንፃር የተወሰኑትን ለማየት እንሞክራለን። ገጽ 87 ላይ ያለውን እንመለከታለን ማለት ኢንሻአላሁ ተዓላ። እሺ
ስለ ተቅሊድ እዚህ ጋር ያስቀምጡና አህካም ሸርዕያ ሁለት አይነት ናቸው። ኢዕቲቃድያና ገይር ኢዕቲቃድያ እንዳሉት ያስቀምጣሉ። ገይሩ ኢዕቲቃድያ እንዳሉት በእምነት በኩል ልናምንባቸው የሚገቡና ከእምነት ውጭ ደግሞ የሆኑ ወይም ደግሞ እንደ እምነታዊ ሳይሆን እንደ ሐሳባዊ የሚወሰዱ ደግሞ ጉዳዮች እንዳሉ በዝርዝር ያስቀምጡና አብዛኞቹ ዑለማዎች የሄዱበትንም አብረው ይገልጻሉ። ስለዚህ ምን ይላሉ እዚህ ጋር ላ ይሽተረጡ ኢብትናኡ ልኢዕቲቃድ ዐለ ልእስትድላል ልዐቅሊ ፊ ኩሊ መስአላ ሰዕደዲን ተፍታዛኒ የሚገልጹትን ነው። እዚህ ጋር ሐሳባቸውን ሲያስቀምጡ እንግዲህ ማንኛውም አሽዓሪያ መዝሐብ ላይ ያሉት ኢስትድላል አቅሊ ላይ ሁሉም የተመሰረቱ እንዳልሆነ ነው። ነገር ግን አንዳንድ ሂደቶች ላይ ደግሞ ኢዕቲቃድ በሁሉም መስአላ ላይ አለ ወይ የሚለውን ሁለቱንም ሐሳብ ነው እያስቀመጡ የሚሄዱት ማለት ነው። ነገር ግን አቅል ሲባል ግን አንዳንድ ሰዎች የሚመስላቸው ምናልባት ዒልም ማለት እንዳልሆነ የሚገነዘቡ ሰዎች አሉና ለነሱ ደግሞ አቅል ማለት ራሱ ቢማዕና ዒልም እንደሚመጣ ምክንያቱም አስል አንዳንድ ቦታዎች ላይ ሲመለከቱ አቅል የሸሪዓ መሰረት ነው ወይም የሚል ግንዛቤ ሲመለከቱ አቅሉ ራሱ ይሄ ማንኛውም ሰው ያለውን አእምሮ ይመስላቸዋልና ነገር ግን ጉዳዩ እንደዛ እንዳልሆነ ማሳየት ይጠበቅብናል። ገጽ 41 ላይ ያለውን እንመለከታለን እዚህ ኪታብ ላይ ማለት ነው። እዚህ ጋር ግጥሙ ምን ይላል? ወልዓቅለ ወልገውስ ዐለ ልሐቃኢቂ የሚለው ላይ ምን አስቀመጡ? حول عقل مالت علم مالت نو زي قالوا أي بصفات الأشياء من حسنها وقبحها وكمالها ونقصانها مالت نو በሚል ግንዛቤ ያስቀምጣሉ። ስለዚህ አንዳንድ ነገሮችን በትክክል ነው ከቦታው ልንገነዘብ የሚገባው። አቅል ብለው ሲያስቀምጡ እዚህ ጋር ሐዋ የሚለውን ነው አቅል የሚይዘውን ነው ዒልም ነው የሚፈለግበት የሚለውን እንድንረዳ ማለት ነው። ኢንሻአላህ እነዚህ ሂደቶች እስካሁን ያየናቸው ማለት ነው ግልጽ ግንዛቤ እንዳስቀመጡልን ተስፋ አደርጋለሁ። ምናልባት አንዳንድ የቀሩ ነጥቦች ይኖራሉ። ምናልባት ከሀገራችን እስኪ ለምሳሌ ሙፍቲ ዳውድ የተመለከቱን እንመልከትና አንዳንድ ኪታቦችን ያለን። እሺ አቂዳ ሙፍቲ ዳውድ ይሄ የሀገራችን ዑለማዎች አቂዳ ነው። في معنى أركان الإسلام والإيمان ومعنى وفي معنى لا إله إلا الله ስለ لا إله إلا الله معنى ስለ أركان الإيمان የሚገልጹበት ኪታብ ነው። እዚህ ጋር እንግዲህ ምንድነው فإن قيل ما معنى الإيمان بالله سل الله سبحانه وتعالى ما من مالت نو بلو سيجلسو فقل بالهبل أن تعتقد بأن الله تعالى خالق كل موجود لا شك فيه الله እንዳለ ፍሰነ ፍጥረቱ የተገኘውን ሁሉ የፈጠረ መሆኑ ላይ ምንም አይነት ጥርጣሬ በሌለው መልኩ በልብ ማመን ነው አሉ። ወአላ ኢላሃ ከሱ በስተቀር ደግሞ ፈጣሪ እንደሌለ ገይሩ ከሱ በስተቀር ሌላ ፈጣሪ እንደሌለ ወአነ ዋሂዱ ላ ሸሪከ ለህ እሱ ደግሞ ምንም አይነት ቢጤ የለሽ መሆኑን እያሉ ያስቀምጣሉ። እዚህ ጋር አንዳንድ ሲፈተን ነቅሶችን ደግሞ ማጥራት አለብን ይላሉ። ከሲፈተን ነቅስ መካከል እዚህ ጋር የተወሰነ ይገልጻሉ ማለት ነው። ዞሮ ኢዕቲቃድ የሚለው ጉዳይ የተፈለገበት ነው የሚለውን እንድንገነዘብ ነው። ሙሉ ሄዶ አንድ ሰው ሊመለከታቸው ወይም ሊያያቸው የሚችል መሆኑን ደግሞ እዚህ ጋር አብረን የምናይ ይሆናል ማለት ነው። ስለዚህ እነዚህን ሂደቶች ከተመለከትን ሁላችንም እየተገነዘበን ያለነው ይህንኑ አቂዳ ክፍል ነው። ስለዚህ አቂደቱ አህሊ ሱነቲ ወል ጀማዓ ብለን ደግሞ እዚህ ጋር የምናመጣው አለ። ይሄ ኢብኑ ደቂቅ አልዒድ የጻፉትን ነው። ምን ማለት ነው አቂዳ ሲባል ያው አብሮ ማመን ነው የሚለውን የበለጠ ዛሬ ለማጽናት ነው የተፈለገው ወሳኙ ምርዕሱ ስለሆነ ማለት ነው። አልሐምዱሊላህ ካሉ በኋላ ኢላሂል ዓለሚ የሚለውን ይገልጹና ኑእሚኑ ቢአን አላህ ተዓላ መውጁዱን ሐዩን ለአወለ ልውጁዲሂ ወልንቲሃ እናምናለን አላህ ሱብሓነሁ ወተዓላ ያለ ፈጣሪ መሆኑን እንዲሁም ደግሞ ሕያው እንደሆነ ለእርሱም ደግሞ ጅማሬ እንደሌለው ፍጻሜም እንደሌለው እናምናለን እያሉ ወኑእሚኑ እያሉ ኢማን የሚባል ውስጥ የሚታመን ወኑእሚኑ ቢአን አላህ ተዓላ ዓሊሙን ቢጀሚዕ ማዕሉማት ሁሉን ነገር የሚያውቅ መሆኑን እናምናለን እያሉ ነው የሚገልጹት ማለት ነው። ስለዚህ በኢማን መልኩ የሚገለጽ ነው የሚለውን ሂደት እንድንገነዘብ ነው። ነገር ግን ምናልባት ዑለማኡል ሐዲስ ወይም ደግሞ አህሉል ሐዲስ ብለን የምንጠራቸው አልኢንቲሷር ሊአስሓቢል ሐዲስ የሚል ኪታብ አለ። እሱን መመልከት ይጠበቅብናል። አልኢንቲሷር ሊአስሓቢል ሐዲስ የሚለው የሙዘፈር አሰምዓኒ ኪታብ ነው። መጀመሪያ አካባቢ ላይ የሌላ እምነት ወይም ደግሞ የኢማሙ አቡ ሐኒፋ መዝሐብ መሰረት ላይ የነበረ ነው። ከዛ በኋላ የማቱሪዲያ እምነት ከነበራቸው በኋላ ወደ ሻፊዕያ ከመጡ በኋላ የአስሓቢል ሐዲስን እምነት ነው የሚገልጹት ማለት ነው እሳቸው። ስለዚህ ስለ ገጽ 81 ላይ ስለ አቅል ይናገራሉ። ሙሉ በሙሉ አቅል ውግዝ ነው የሚል አስተሳሰብ እንግዲህ አህሉ ሱና ወል ጀማዓ እምነት እንዳልሆነ ከአስሓቢል ሐዲስ እምነት መካከል የነበረውን ነው የምገልጽላችሁ ማለት ነው። ምን ይላሉ? ገጽ 81 ላይ ስለ አቅልን በተመለከተ የሚገልጹት ነው። ብዙ ዘርፈ ብዙ የሆኑ ነጥቦችን አብረው ያነሳሉ ማለት ነው። ምናልባት ያው ከዚህ በላይ የበለጠ ደግሞ ሌሎችም ቦታዎች ላይ ልንገነዘባቸው የሚገባ ነው። ገጽ 75 ላይ ምን ይላሉ? ማዕነል አቅል ስለ ማዕነል አቅል ሲናገሩ
اعلم أن مذهب أهل السنة أن العقل لا يوجب شيئا على أحد عقل የሚባለው በማንኛውም ሰው ላይ ግዴታነትን የሚያመጣ አይደለም ይላሉ ማለት ነው። على أحد ولا يرفع شيئا عنه ከሱም ላይ ደግሞ ቅጣትም ሆነ ሌሎችን ነገሮች የሚያስቀርለት አይደለም ማለት ነው የሚለውን በደንብ ያስቀምጣሉ። ከዛ እነዚህ ማስረጃዎች ሌሎቹን ነጥቦች በደንብ ይገልጻሉ። ገጽ 81 አካባቢ ደግሞ ምን አይነት አቅል ነው ያለው የሚለው ላይ ደግሞ ወቃለ بعضهم ከፊሎቹ አሉ ብለው የሚገልጿቸው ነጥቦች እዚህ ጋር ያመጣሉ። አንደኛ አቅሉ መውሉድ መጥቡዕ ተፈጥሮ የሆነ አንድ ሰው ሲፈጠር ሲወለድ የሚኖረው አቅል አሉ። ወአቅሉ ابن آدم الذي هو فضل على أهل الأرض ከምድር ላይ ሁሉ ከፍ ያለበት አቅል በመስጠቱ በምክንያት ስለሆነ የሰው ልጆች አቅል ነው ይላሉ ማለት ነው። وهو محل التكليف والأمر والنهي الله سبحانه وتعالى በሸሪዓ ተጠያቂነት ያደረገበት ሐሳብ ነው አሉ። እንዲሁም ደግሞ አምርና ነህይም ያለበት ጉዳይ እዚህ ላይ ነው በአቅሉ ሰውየው ጤነኛ ስለሆነ ማለት ነው። وبه يكون التدبير والتمييز ሰዎች የሚያስተነትኑትና የሚለዩትም በዚህ ነው በአቅላቸው ነው ካሉ በኋላ ሁለተኛው والعقل الثاني ሁለተኛው አቅል ብለው ያስቀምጣሉ። ይሄ አህሉል ሐዲሶች ናቸው የሚያስቀምጡት مذهب الأشاعرة አይደለም እየገለጹ ያሉት። وعقل التأبيد ይላሉ ተእይድ ይላሉ ወይም ደግሞ ከአላህ ዘንድ የተሸረው የሆነ አእምሮ ደግሞ አለ ይላሉ። الذي يكون مع الإيمان معا ይሄ ደግሞ ከማመን ጋር ነው አብሮ ይላሉ። وهو عقل الأنبياء والصديقين እንግዲህ የአንቢያዎች ይሄ ደግሞ አቅል ነው ብለው ይገልጻሉ ማለት ነው። ይሄ ሁለተኛው ነው። والقول الثالث هو عقل التجارب والعبر ነው። ይሄ ደግሞ በአንዳንድ ተሞክሮች እንዲሁም ደግሞ ትምህርቶች ወስደው የነሱ ትንታኔና ሐሳብ ነው የሚሉ ሶስተኛው አቅል ደረጃ ላይ እንዳለ ነው አሉ ካሉ በኋላ وقال بعض اهل المعرفه የእውቀት ባለቤቶች ምን ብለዋል مقدار العقل في المعرفه كمقدار الابره عند ديباج አው خزين ለምሳሌ አንዳንድ የሚሰፉ ነገሮችን ልንወስድበት የምንችልበት የአቅል እውቀት ላይ ያለው ደረጃና ቦታው ምንድነው መርፌ ነገሮችን የምትሰፋበትን ያክል መጠን መሆኑን ያስቀምጣሉ ማለት ነው። ስለዚህ ወዓለም አን ፈስል ما بينه وبين المبتدع هو مسألة العقل በዚህ ሁኔታ ነው እንግዲህ ሙብተዲዓዎች ጋር የተለየ የመስአለቱ العقل ላይ ልዩነት ያለን የሚል ደግሞ ግንዛቤ ያስቀምጣሉ። ስለዚህ አስዋብል ሐዲሶችም አቅልን በተመለከተ ይሄ ነው ግንዛቤያቸው በዚህ መልኩ የሚያዩት መሆኑን እንድንገነዘብ ለማለት ነው። እስካሁን ድረስ ያመጣናቸው ነጥቦች ያው መሰረታዊ ነጥቦች ሆነው ነገር ግን አንድ ሰው በጥቅሉ ሲገነዘብ ሊገነዘበው የሚገባው ጉዳይ ምንድነው? አቂዳ ብለን የምንለው ኢማናዊ መሰረቶች ናቸው። እነዚህ በውስጥ እርግጠኛ ሆነን ልናምንባቸው የሚገቡ ጉዳዮች ናቸው። ይሄ ደግሞ ሸሃደተይን ላይ የተመሰረቱ ናቸው። ሸሃደተይን ላይ ያመነ ሰው ከሆነ እሱ ሙእሚን እንደሆነ አለል ሙዕተመድ ዑለማዎች በጠቀሱት ከአቡል ሐሰን አልአሽዓሪ የተያዘው መዝሀብ ይሄ እንደሆነ የሚያረጋግጥ ነው። ሁለተኛው ደግሞ ነጥብ ምንድነው? የአቅል ፈድሎች አሉት ወይም ደረጃዎች አሉት። አንድ ሰው ምናልባት አቂዳይ ሙሉ ነው ብሎ ያመነበት ከሆነ ነገር ግን ሰውየው ከወንጀል የማይጠበቅ ከሆነ ይህ ሰው አቂዳው እንዳለው ይታወቃል። ወላኪን ግን የዛ ትሩፋቱ የደረሰው ሰው እንዳልሆነ በእርግጠኝነት የሚያሳይ ጉዳይ እንደሆነ ነው የምንገነዘበው ማለት ነው። ይህን ደግሞ ትኩረት ሰው ሊወስድበት ይገባል ብለን ነው የምንለው። ሶስተኛው ደግሞ አቂዳ ላይ የሚነሱ ነጥቦች በአጠቃላይ ኢማን ላይ ያሉ ነጥቦች ናቸው። እነዚህ ኢማን ላይ በተገለጸው መልኩ ኢማን ብለን ስንል እርግጠኛ ሆኖ ማመን የሚገልጽ ነው። ተግባራቶች ደግሞ አብረው የሚቀጥሉ መሆኑን የሚያሳይ ነው። አረቦችም ደግሞ መሰረታቸው ኢማን ሲሉ ተስዲቅ እንደሆነ የሚያረጋግጥ ነው ማለት ነው። ከዚህ አንፃር ሰለፉ ሷሊህ ዘመን ላይ እንመለከታለን ያለውን የመጨረሻውን እናድርግ። ሰለፉ ሷሊህ ዘመን ላይ ትልልቅ ኩቱቦች ተጽፈዋል። ለምሳሌ ፊቅሁል አክበር ተብሎ የተጠራው አቡ ሐኒፋ የአቂዳ ኪታብ ነው። ሌላኛው ደግሞ ኪታቡል ኢማን ተብሎ የተጻፋሉ። ለአቢ በክር ኢብኑ አቢ ሸይባ ማንሳት ይቻላል። እንዲሁም ደግሞ ለአቢ ዑበይድ ኪታቡል ኢማን ማንሳት ይቻላል። ሌሎችም ኪታቡል ኢማኖች ደግሞ አሉ ማለት ነው። እንዲሁም ደግሞ ሸሪዓ ተብሎ ደግሞ የተገለጹ አሉ ማለት ነው። እነዚህን የሚመለከቱ ናቸው። እንዲሁም ደግሞ የረዶችም ኪታቦች አሉ። ለምሳሌ አርዳል አልጀህሚያ ኢማም አህመድ እንደሆነም ይገለጻል። ያው ሰዎች የተለያየ ግንዛቤ ቦታው ላይ ቢያስቀምጡ ማለት ነው። እንዲሁም ደግሞ በአንድ ጉዳይ ወይም ደግሞ ኻስ በሆነ በአንድ ጉዳይ ላይ ደግሞ የተጻፈም ደግሞ የአቂዳ ክፍል ደግሞ እንዳለ የምንመለከተበት አለ። የሰለፉ ሷሊህ ዘመን ላይ ከተገለጹ መካከል ነው። ለምሳሌ ኸልቁ አፍዓል العباد ኢማም አልቡኻሪ እንዲሁም ደግሞ አንዳንድ ሰዎች እንዳሉት አርሩያ ሊዳረቁጥኒ የገለጹት ነው። እነዚህ እንግዲህ ሰለፉ ሷሊህ ዘመን ላይ የሄዱበት ሂደት ነው ማለት ነው። ከዚህ አንፃር አንድ ሰው ሙተዓሲብ ከሆነ ለኔ ብቻ አቂዳ ብሎ ነظري በሆነ ጉዳይ ላይ እኔ ብቻ እንደ ወህይ እንደወረደልኝ ብሎ የሚያስብ ከሆነ ደግሞ ዑለማዎች አንዳንድ ጊዜ ይገልጻሉ። ምክንያቱም ለምሳሌ አላኡዲን አልቡኻሪ ኡሱልይ ናቸው እንደሚታወቀው ትልልቅ ብዙ ኪታቦች አሏቸው። አቋማቸው ያው አንዳንድ ጉዳዮች ላይ እንደማንኛውም ዑለማ ነቅድ የሚደረግም ትክክልም እንዳለው ሆኖ ከሽፉል አስራር በሚባለው ኪታባቸው ላይ رأيت في بعض الحواشي أن المتعصب من يكون عقيدته مانعة من قبول الحق አቂዳው የምትከለከል የሆነች ነች እውነትን ከመቀበል ማለት ነው። عند ظهور الدليل ማስረጃ እየመጣለት የማይቀበል የሆነን ሰው ነው ብለው ገልጸዋል።
ስለዚህ ሙተከቢር እና ሙዓኒድ መሆን አያስፈልግም ማለት ነው። ደሊል በመጣ ጊዜ ሰው ሊያምን እንደሚችል ይሄ ዑለማዎቻችን የሚገልጹት ነው። አልዓላም አልቀራፊ ከጠቀሱ መካከል ወሚን አስናፊ المتكبرين ሙተከቢር ከሆኑ ሰዎች መካከል المتجادلون في مسائل الدين ዲናዊ የሆኑ ነጥቦች ላይ የሚዋዩ በምንድን ቢልሃዋ ወተዓሱብ ባላቸው ስሜትና እንዲሁ ደግሞ ወገንተኝነት የሚዋዩ ናቸው። ተባ ነፍሱሁ ሚን ቀቡል ማ ሰሚዐሁ ሚን ገይሪሂ ከሌላ ሰው የሰማውን ለመቀበል ራሱ ነፍሱ የምትዳግተው ከሆነ ነው ብሏል ማለት ነው። ስለዚህ ይሄ በተለይ ማስረጃ አድርጎ ያመጡት ከብን መስዑድ ጋር አነጻጽረው ነው። ከፋ ቢረጁል ኢትመን ኢዛ ቂለ ለሁ ኢተቂላህ የቁል ዐለይከ ቢነፍሲከ በሚለው ማስረጃ መሰረት አምጥተውት ነው። ስለዚህ ተዓሱብም ራሱ ሊጠራ የሚገባ ጉዳይ መሆኑን እንድንገነዘብ ነው። ሌሎቹም ደግሞ አንድ ሁክሙል ዚህን አልጃዚም ብለው የገለጹት አለ። አቂዳን በተመለከተ በቀልብ ውስጥ የሚያዝ እምነት እንደሆነ የሚያስቀምጡበት ሁኔታ ነው ያለው። ከዚህ ውጭ ደግሞ ሌሎች ነጥቦች ደግሞ በሰፊው ደግሞ ሌላ ጊዜ የሚገለጽ ይሆናል ማለት ነው። እና የዛሬው ስለ አቂዳ ምንነት ነው ተብሎ መጀመሪያም ስለተገለጸ አቂዳ ላይ የተወሰኑ ነጥቦችን ለማስቀመጥ ያክል ነው። ሌላው ደግሞ ምንድነው መዝሀብ አልአሽዓራ ላይ ከሚነሱ ማስረጃዎች መካከል ቁርአን ላይ ያላቸው እምነት ሁሉም ቁርአን በአጠቃላይ ቀጥዒ ሱቡት ነው፣ ማለትም ከአላህ ሱብሓነሁ ወተዓላ መሆኑ የተረጋገጠ ነው። ላኪን ግን ምን ሐይፉ ማስረጃነት ግን ደሊል ግን ምን ሐይፉ ደላላ በማስረጃነት አኳያ ግን ሁለት ነጥቦች የሚስተናገዱበት ነው። የመጀመሪያው አዲላ ቅጥዒያ አለ፣ እንዲሁም አዲላ ዞንያ አለ። ይሄ ቁርአናዊ መሰረት እንዳለው ይታወቃል። አዲላ ዞንያ ላይ ባለው ጉዳይ ላይ ነው ይህንን አቅልን የሚባል ነገር የሚያስቀምጡት። እሱም ደግሞ አቅል ማለታቸው ተዊልን የመሳሰሉ ሀሳቦችን የሚያስተናግዱበት ነው። እንዲሁም ደግሞ በተለይ ሶሪሐል ማዕቁል ከሆነ ደግሞ ከሶሪሐል መንቁል ጋር እንደሚጣጣም ሌሎቹም እንደሚተቢያም ጭምር የሚገልጹበት ሂደት ነው። ስለዚህ ማስረጃዎች ብለው ሲገልጹ ሶስት ነገሮችን ሊያመጡ ይችላሉ። በመጀመሪያ አልኸበሩ ሷዲቅ የሚባለው ነው። አልኸበሩ ሷዲቅ የሚባለው ላይ ቁርአንና ሐዲስን የሚያመጡ ናቸው። ሁለተኛው ደግሞ ኢጅማዕ ነው። ሁለተኛው ነጥብ ማለት ነው። ኢጅማዕን በተመለከተ ነው የሚያስቀምጡት። ሌላኛው ደግሞ እንደሚታወቀው ዳልና መድሉሎቹ ጋር ተያያዥነት ካላቸው አኳያ የእስቲላል ደግሞ የሚሄዱበት አለ። ለምሳሌ ተቅሲም የሚባል መንገድ አላቸው። ቂያሱል አውላ የሚባል መንገድ አላቸው። እንደ ኢንታጁል ሙቀደማት ሊነታኢጅ የሚባል መንገድ አላቸው። ሌሎቹ ምናልባት ዑለማዎች ተርቲቡል አስለይን አላ ወጅን አኸር በሚል ግንዛቤ የሚገልጹና ኢቅቲሳድ ፊል ኢዕቲቃድ ላይ በተወሰነ ነጥቡ ኢማም አልገዛሊ ያስቀምጡት ነው። እነዚህ ደግሞ ያው የራሳቸው ቦታና ደረጃ ይኖራቸዋል። ከሁክም አንጻር ደግሞ ሁክምንስ እንዴት ነው የሚያዩት የሚለውን ደግሞ እንመለስበታለን ማለት ነው ኢንሻአላሁ ተዓላ። ሁክም በተመለከተ ሁክም ማለት ነፍዩ ወልኢስባት ማለት ነው። የስ ኦር ኖ ብለን ባጭሩ ልንገልጸው እንችላለን። ይሄ ነገር ትክክል ነው ወይ ደግሞ ይሄ ነገር ተቀባይነት የለውም የሚለውን ለማስተናገድ የምንጠቀምበት እንደሆነ የምንገነዘበው ነው። ወላኪን ግን ከዚህ ጋር በተያያዘ ምናልባት ስለ ሁክም ሰፊ ጉዳይ ሊስተናገድ ይገባል። ሶስት አይነት ሁክሞች እንዳሉ የሚገልጹበት ነጥቦች አሉ። እነዚህንም ደግሞ በሰፊው ቦታው ላይ መገንዘብ አስፈላጊ ነው። ግን ያለ ቦታው በማምጣት ነገሮችን በዛ ልክ መርዳት ተገቢ አይደለም። ለመጥቀስ ያክል አልሁክም ሸርዒና አልሁክም አልዓዲ ወልሁክም አልዓቅሊ ብለው የሚያስቀምጧቸው አሉ። እነዚህም ደግሞ በሰፊው ኢንሻአላሁ ተዓላ ቦታው ሲደርስ የምንመለከታቸው ይሆናል። በጥቅሉ ግን አቂዳ ስንል በልባችን በውስጥ የምናምንበት ጉዳይ እንደሆነ የምንገነዘበው ነው። ይህንን የበለጠ መሰረት አድርገን ዛሬ እንድንመለከት ነው። ኢንሻአላሁ ተዓላ የተወሰነ ጥያቄ ካለ የምናስተናግድ ይሆናል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ሁሉ አማን። አልሐምዱሊላህ። ቆየት አላህ ያድርጋችሁ። በመጀመሪያ አላህ ያቆያችሁ፣ ያሰባችሁትን አላህ ያሳካላችሁ። አሚን አሚን። በእኛ አካባቢ መጀመሪያ በዚህ አቂዳ ጉዳይ እንቀራለን አንቀራም ተጣልተን ነበረ። አይሆንም ያ ነው የሚሆነው። በጣም ትልቅ ውዝግብ ያለበት ጉዳይ ነው። ዛሬ ግማሽ ላይም ገብቼም ቢሆን እየሰማሁ የነበረው
ይሄ ነገር አይቋረጥብን። እኛም ሪከርድ እናደርጋለን። በዩቲዩብም ቢለቀቅ ኸይር ነው እላለሁኝ። አላህ ያቆያችሁ። አሚን አሚን ያ ረቢ አሚን። አስፈላጊ ሩህ የሆነ ጉዳይ ነው ያነሳችሁት። አላህ ያቆያችሁ። አፎት ሊላ ሹክራን ሐቢብ። አቂደቱ ጣሃዊያ ቀርተናል። መሀል ላይ ነው ያቋረጥኩኝ። ኢንሻአላህ ያው የሆነ አንድ ኪታብ ይዘን በደንብ የሚነሱ ነጥቦችን እያየን የምንቀጥልባቸው ይሆናል። እንደ ግንዛቤ ግን አቂዳ የሚባለው ግንዛቤ ሰው ሳይኖረው ብዙ ነጥቦች እያወራ ስለነበረ ከመሰረቱ አቂዳ የሚለው እንዴት ነው የሚያዘው፣ እንዴት ነው የሚታየው፣ የሙቀሊድስ አቂዳ እንዴት ነው የሚለው በአጠቃላይ ነጥቦችን ነካ አድርጎ ለማስተማር ያክል ነው። ግን ከዚህ በላይ ሰፊ ጉዳይ እንዳለው ግን እንዳይረሳ ነው። ኢንሻአላህ የምንሄድባቸው ይሆናል ማለት ነው። አንድ ባንድ ይገለጻሉ። ስንት ሰዓት ነው የሚካሄደው? ቅዳሜ መርሐባስ 4 ሰዓት አይደለ? 3 ተኩል ይጀምራል። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ያለው መጠየቅ ይችላል። ፕሮግራሙ ላይ ኢንሻአላህ እንትኑን እንለቀዋለን። ጥያቄ ያለው አሚ ጥያቄ ያለሽ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ማለት በአሁኑ ጊዜ በጣም አወዛጋቢ ሰዓት ስለሆነ የኛ ዘመናችን እና እኔ ማለት ግራ የተገባሁት ነገር ሱፊና ቅድም ሱፊዎችና አህባሾች ይለያያሉ ወይስ አይለያይም? አህባሽ ብሎ አሁን እንደኔ ማለት በአቂዳ በኩል ሱፊዮችም ወንትና አህባሾችም አንድ አይነት ነገር ነው እንትን የሚሉትና በምንድን ነው የሚለያዩት? አንዳንድ ሰዎች ይለያያሉ የሚል እንትን ሲያወሩ ሰማለሁና ይለያያሉ ወይስ አይለያዩም በአቂዳ ጉዳይ? ይህ ጉዳይ በእርግጥ አሁን ቦታው አይመስለኝም። እንደ መጥቀስ ያክል ግን ጥቅል መልስ አስፈላጊ ነው። እንደሚታወቀው ያው ሱፊያዎች ሲባል ዛሬ ዘመን ላይ የምንመለከተው አይደለም። ሐታ አልኢማም አልዘሃቢ ሲር አዕላሚ ኑበላ ኪታባቸው ላይ ማዕህላ ተሰውፍ ሱሐባ ወታቢዒን ይላሉ። የሱሐባዎችና የታቢዒዎች ተሰውፍ ምንኛ ያማረ ነው የሚል ገለጻ አስቀምጠዋል። ከሌላ ዑለማዎች ንግግር አብረው ተርጀማ በሚያስቀምጡበት ጊዜ ማለት ነው። ስለዚህ ተሰውፍ ሱሐባ ወታቢዒን ከተባለ ሱፊያዎች ሲባል እንግዲህ ሱሐባዎችና ታቢዒዎች የሄዱበትን አልዕልም ወልዓመል ነው። እንዲሁም አልመቃሲድ ኪታብ ያላቸው ኢማም ነወዊ የተሰውፍ መስመርና ሂደት የራሱ መርሆች እንዳሉት ያስቀምጣሉ። ከአቂዳ ማኳያ ተህሊል ኪታብ ላይ ቅድም ያሳየሁት ማለት ነው ሰፋ ያለ ግንዛቤ ያስቀምጣሉ። እዛ ላይ አህባሽ የሚል ቃል አናገኝም። አህባሽ የሚባለው ረፍዑ ሸብኒል ሁብሻን የሚል ኪታብ አለ። ይህም ደግሞ ኢማሙ አስዩጢ ኪታብ ነው። ስለ ሐበሻ ሱሐባዎችና ሌሎችም ዑለማዎች በአጠቃላይ የሚያስቀምጡ ነው። እዛ ላይ ምናልባት አህባሽ ሲባል ያንን ገለጻ የሚያስቀምጥ ነው። በአሁኑ ዘመን ደግሞ እስጥላህ የሆነ ተግባር ሊኖር ይችላል። ሼክ አብዱላህ አልሐረሪ ደረሳዎችና ተማሪዎች እነሱን አስተምሮት የሚያንጸባርቁ ሰዎችን የሚወክል ነው። ራሳቸውን ደግሞ አረቦች እንኳን ቢሆኑ ራሳቸው አህባሽንም ብለው ይላሉ። ሰዎች ምናልባት እዚህ ጋር ተሳተ ግንዛቤ የወሰዱ ምንድነው አህባሽ ማለት ኢትዮጵያዊ ማለት ነው የሚል ከሆነ የትኛውም ስም ብትሰጠው ሙዕተዚላም ይሁን ጴንጤም ይሁን ኦርቶዶክስም ይሁን ሁሉም ይሁን በአጠቃላይ አህባሽ ሲባል ኢትዮጵያዊ ማለት ነው። በዚህ ደግሞ የትኛውም ከሌ ዋሃብያ ሱፍያ ተብሎ የሚባል ነገር የለም። ሁሉም በአጠቃላይ አህባሽ ተብሎ የሚጠራ ነው ማለት በአጠራር ደረጃ ቋንቋዊ ደረጃ ከሆነ። በዚህ ደግሞ አሳበው ደግሞ አንዳንድ ነገሮችን ለመደበቅ ደግሞ ሞክሩ ሰዎች ደግሞ አደብ ሊኖራቸው ይገባል ነው የሚለው። ሁለቱ በነገራችን ላይ የሚነጻጸሩ ጉዳዮች አሉ። ተሰውፍ ሲባል ሰፋ ያለ ጉዳይ ነው። ስለዚህ ከሌ ከአንድ እንትን ጋር የሚነጻጸሩ ጉዳይ አሉ። ምናልባት ራሳቸውን አህባሽ ብለው ከሚጠሩ ሰዎች መካከል የተሰውፉ መስመር የሚከተሉ አሉ፣ ሱፍያዎች ይሆናሉ። ይሄ ደግሞ የተራገጠ ጉዳይ ሆኖ ግን በእምነት ነጥብ ጉዳዩ ደግሞ አንዳንድ ነጥቦች ሊኖሩ ይችላሉ። እነሱም ዝርዝር ነጥቦች የሚኖራቸው ጉዳይ ይሆናል። እስከዛሬ ምናልባት ከታወቀው አንድ ነጥብ ላንሳ፣ ሰዎች ጋር ግልጽ ከሆኑ ማለት ነው። አንደኛው የተክፊር ጉዳይ ነው። እስከዛሬም ስናነሳው የነበረበት ሂደት ስላለ ማለት ነው። በሱ ጉዳይ ላይ የተለያየ ማስተናገዶች ስላሉ የሀሳብ ልዩነቶች ይኖራሉ። ግን ሙዕዘማቸው ስለነሱ አህባሽ ተብለው ስለተጠሩ ቡድኖች ከገለጹት እኔ አይደለሁም ዑለማዎች ከገለጹ መካከል የአዝሃር ዑለማዎች ፈትዋ አለ። እዛ ላይ የሚጠቅሷቸው አሉ። መሰረታቸው አሽዓራ መዝሀብ ላይ እንዳሉ ነው የሚታወቀው። ከዛ በኋላ ግን አንዳንድ ነጥቦች ላይ ደግሞ ልዩነቶች እንዳሉ እኔ ሳይሆን እንደዛ ዑለማዎች የሚገልጹበት ሂደት አለ።
በዛ መልኩ የሚታይ ነው። ምናልባት ከታወቀ ደግሞ ምናልባት ከሷሐባዎች ረዲየላሁ ዐንሁም ይባላሉ አይባሉም በሚባለው ጉዳይ ላይ ሰይዱና ሙዓዊያን በተመለከተ እሳቸውን ረዲየላሁ ዐንሁ አይባልም የሚል ሐሳብ አላቸው። ኢትዮጵያ ውስጥ ደግሞ በግልጽ በይፋ ተስተናግዷል። ወላኪን ግን እኛ መሻይኾቻችን መለስ ብለን ስንመለከት ታላቁ ሙሐዲስ ማየት እንችላለን። እሳቸው ኢትዮጵያ ውስጥ ከነበሩ ትልልቅ ዑለማዎች መካከል አንደኛው ሼህ ቃሲም አባት ማለት ነው፣ ሼህ መሐመድ ታጁዲን ናቸው። እሳቸው ደግሞ ሷሐባዎችን በአጠቃላይ በጥቅሉ ረዲየላሁ ዐንሁ ይላሉ። እንዲሁም ደግሞ በሰይዱና አሊ መካከል በተከሰተው ክስተት ደግሞ አጅር እንዳላቸው የሰይዱና ሙዓዊያም የሚገልጹበት ሂደት አለ። በዚህ ነጥብ ደግሞ ሌላ ነገር ያስተናግዳል። ይሄ ግልጽ ከወጡ ነጥቦች መካከል ነው እንዲታወቅ ነው። ከዛ ውጭ ያለው ጉዳይ ደግሞ በዒልም መነጽር የሚታይ ጉዳይ ነው እንጂ አንድ ሰው የፈለገውን ጥጋት ይዞ አንተ ወጣሃል፣ ቀጥሎ ደግሞ አንተ አልወጣህም የሚልበት ሂደት በደንብ በዝርዝር የሚታይ ጉዳይ እንጂ በስሜት መነጽር ወይም ደግሞ ለግል ፍላጎት መዋል የለበት የሚለውን ግን እንደ መልእክት እንድንወስድ ነው ሀሳቡ ነው ማለት ነው። ኢንሻአላህ ተዓላ ኢንሻአላህ ካሁን በኋላ የምንጠይቀው ጥያቄዎች በርዕሱ ላይ ያጠነጠነ ስለ አቃዒድ ላይ የተናገሩት እንጂ ሁላችንም በርዕሱ ላይ ያጠነጠነ ነው ጥያቄ የምንጠይቀው። በቀደም ተከተል እንደገባችሁት እናስተናግዳለን። እሺ ሰመርቀንድ መርሐባ ጀዛኩሙላህ ኸይረን። አላህ ይስጥልኝ። ማሻአላህ በጣም ማለት ደስ የሚል እንትን ነው ያለው ትምህርቱ። ኢንሻአላህ ተጠቃሚ ያለህ አድርገን። እኔ ያው የርዕሱን እንትን አልሰማሁም ዝም ብዬ ማለት ሰዎች ብዙ ጊዜ ስም ለማጥፋት ወይም እንትን ለማለት ሰዎች ለማወናበድ ምናምን የሚጠቀሙት ነገር ስላለ ያ ግልጽ እንድታደርጉት ምናምን ለዛ ፈልጌ ነው። ጀዛኩሙላህ ኸይረን። አላህ ይስጥላችሁ። መርሐባ ሰመርቀንድ አይሰማም። ሰመርቀንድ ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አፎን በቃ ርዕሱን እንትን አላልኩም። ርዕሱን እንስማና ተዘጋጅቼ የመጣሁበት ሌላ ነበርና አይ አቃዒድ ላይ ነበር እየተነገረ የነበረው በአቂዳ መሰረት። ስለዚህ ስለ አቂዳ ነው፣ ስለ አቂዳ ምንነት ነበር እየተነገረ የነበረው። እሱ ነው ርዕሱ። አሁን በተማርነው ነገር ላይ የኛው ያጠነጠነ ጥያቄ ያለው ሰው መጠየቅ ይችላል። ለዛ ነው መጠየቅ ያለብን። መጠየቅ እንጠይቃለን ኢንሻአላህ። እሺ ሀቢቢ ይለፍኝና እንዴ መርሐባ መሐመድ። ሰላም አለይኩም ወንድሞች፣ እንዴት አመሻችሁ? ወአለይኩም ሰላም ወራህመቱላህ። አሁን ትንሽ ደቂቃ ነው የሰማኋችሁና ጥሩ ጉዳይ ጥሩ ርዕስ ነው የተነሳው። ደስ ይላል። ማሻአላህ ጫፉን ነው የሰማሁት። አሁን በቃ የሚያሳፍርም ነገር ነውና የሚሰማው ነገር የማክፈሩ ጉዳይ ትንሽ ስቅጥጥ የሚል ነገር አለና አንዳንዴ ከልክ ያለፈ ጥላቻ የማሳየት ነገር አለ። እኛን እንበልጣለን የማክፈር ምናምን በጣም በቃ እንደዚህ አይነት ነገር በጣም ጽንፍ የወጣ ነገር ጽንፈኝነት አለና ይሄ ነገር ባይኖር ሁሉን ነገር ማለዘብና ለሰዎች በቃ የግል አቂዳ እስከሆነ ድረስ ማክበር እኔ ብቻ ነኝ ብሎ ጽንፍ ከመያዝ እና ይሄን የሚያስተካክል ነገር አጠር ያለ ነገር እንደው ብታቀርቡ በሚል ነው ኢንሻአላህ። መርሐባ ከርዕሱ ጋር በርግጥ አያያዝም፣ ወላኪን ግን ከዚህ በፊት የተወራ ስለሆነ አደሙ ተክፊር አቅረብ ኢለ ሰላማ ይላሉ ኢማም አልቁርጡቢ። ኢማም አልቁርጡቢ እንደሚገልጹት አለማክፈር ያው ለሰላማ ወይም ደግሞ ለችግር ላለመውደቅ የቀረበ ነው ይላሉ። ሁለተኛ ደግሞ ቅድም ባስቀመጡት ላይ አሰይፉል መስሉል ኪታብ ላይ ምናልባት አንዳንድ የቁርአን አያትን ይዤ አከፍረዋለሁ እንኳን ሰው ቢል ማስረጃ አለ ቢል በዛ ሂደት ራሱ ነገሮች እንደማይሄዱ ይገልጻሉ። እዚህ ቅድም ካስቀመጥኩት የኢማም ሱብኪ ኪታብ ማለት ነው አሰይፉል መስሉል በሚባለው ኪታብ ላይ ኢማም ሱብኪ ደግሞ እርግጠኛ የሆነ የሚከፍርበት አለ። 100% እርግጠኛ የሆንክበት ሰው ካለ እሱ ይከፍራል። ይሄ ደግሞ ኺላፍ የለበትም። እርግጠኛ የሆነ ኩፍር ውስጥ የገባ ከሆነ 100% የገባ ከሆነ ችግር የለውም። ወላኪን ግን እርግጠኛ ባልሆነበት ጉዳይ ላይ ካለ ግን ዑለማዎች የሚሄዱበት መንገድ አለ። 99 የሚከፍርበት መንገድ ካለ እንኳን አንድ የማይከፍርበት መንገድ ካለ በማይከፍርበት መልኩ ሁክም እንሰጣለን ያሉ ዑለማዎች አሉ። ይሄ ደግሞ ይታወቅ ይገባል። ግን 3 መርሆች ያስፈልጋል። አንደኛ ተክፊሩ ሁክሙ ሸርዒ፣ ተክፊር ማለት አእምሯዊ ብያኔ ሳይሆን ሰው እንደፈለገው ተሰምቶት የሚገልጸው ብያኔ ሳይሆን ሸሪዓ የሆነ ብያኔ መሆኑን መገንዘብ አለብን ነው። እንዲሁም ደግሞ ቀደርያ መጁሱ ሀዚል ኡማ ብለዋል ነብያችንና ያለ ተክፊር ገለገላለሁ የሚል ከሆነ
ዑለማዎች ደግሞ በዚህ ጉዳይ የሚለው ኸበር አልአሐድ ለተክፊር ማስረጃ ሆኖ የሚል ገለጻ ያላቸው ደግሞ ዑለማዎች አሉ። ሁለተኛው ደግሞ ይሄ መገለጽ ስለሌለበት 99 የሚከፍርበት መንገድ ካለ ግልጽ ባልሆነ ጉዳይ ላይ በተለይ ላዚም መዝሀብ አይደለም የሚለው ላይ መዝሀብ ነው አይደለም የሚለው ላይ በዛ የሚስተናገድ ስለሆነ ማን ያከፈሩ ዑለማዎች ስላሉ እንደፈለኩን ያላከፈርኩን እንደፈለኩን የሚባልም እዚህ ጋር ጥንቃቄ የሚወሰድበት ጉዳይ ስለሆነ ማለት ነው። ለምንድን ማስረጃ ያለው ያከፍራል የሚል ከሆነ ማስረጃው ግለሰቡ አይሆንም። ሸሪዓው ማስረጃ ካለ ሸሪዓ የሚያከፍረው ከሆነ ግልጽ ነው። ይሄ በሐቅ ማክፈር ግልጽ ስለሆነ ማለት ነው። ነገር ግን እኛ የምናከፍረው ግን በሐቅ ነው ለማለት ግን ይሄን መደገፍ ደግሞ እሱ ሌላ እይታ የሚታየው ነው። ማክፈር ላይ ሰዎች የሚገቡ ከሆነ ተክፊር የሆኑ ጀማዓዎች አሉ። ቁርአን ያላግባብ በመረዳት ለምሳሌ አንዳንድ ኸዋሪጆች ኢማሙ አሊና እሳቸው ጋር የነበሩትን ያከፈሩበት ሂደት አለ። ይሄ ደግሞ ጥንቃቄ ሊገለጽለት ይገባል ማለት ነው። ስለዚህ ሙጀሲም ሲባል አንድ ጀማዓ የሚመለከት ሳይሆን ከድሮ ጀምሮ ራፊዳም ይሁን ከዛ ውጭ ያሉትንም የሙጀሲማ ቡድኖች ሊሆኑ ይችላሉ ከራሚያዎችንም ጭምር የሚመለከት ነው። አሁን ዘመን ላይ ያሉት በአጠቃላይ ደግሞ መዝሀቡ የራሱ በያን አለው። እስከዛሬ በደንብ ገልጸናል ማለት ነው። ሌላው ደግሞ አንዳንድ ሐዲሶችን ኢነ ረጁለ የተከለሙ ቢልከሊማ ላ የራ ቢሃ በእሰን የሁ ቢሃ ፊናሪ 70 ኸሪፋ የሚል ሐዲስ አለ። ይህንን ደግሞ ለማክፈር ብቻ እንገለገላለን ኻሱን ቢልኩፋር ነው ደግሞ የሚል አዲስ ግንዛቤ የሚያስገነዘቡ ደግሞ ጥንቃቄ ይፈልጋል። ምክንያቱም ቀደም ብለን ዑለማዎች ስንመለከት ይህ ሙስሊሞችን ጭምር የሚመለከት ጉዳይ እንደሆነ አድርገው ነው ሸርሖቻቸው ላይ የሚገልጹት ማለት ነው። ስለዚህ የአስተምሮ ንቅለተው ተከላ እንዳይደረግበት ሰው ዒልም ከዑለማዎቹ እየወሰደ እንዲማር ነው። ግን ጥንቃቄ የሚፈልግ ነው። በተለይ ጀማሉዲን አልአኒ ኪታባቸው ላይ ፈትወል አኒ ኪታባቸው ላይ ኢህቲያጥ ያስፈልጋል ከድሮ ጀምሮ ኢህቲያጥ እያደረጉ ነው በሚል ያመጡልናል ማለት ነው። ይህን ነቅል ያመጡልናል ጀማሉዲን አልአኒ ናቸው። እንግዲህ ሀበሻ ውስጥ ትልቅ ዑለማዎች ከሚባል ፈትወል አኒ ኪታባቸው ላይ የሚያስቀምጡት ይህንን ሂደት ነው። ስለዚህ በደንብ ጥንቃቄ የሚፈልግ ጉዳይ ነውና ማንኛውም ሰው አዋም የሆነ ሰው ዝም ብሎ የሚገባበት ጉዳይ አይደለም። የዚህ ባለቤት ራሱ ጥቂት የሆኑ ፉቅሃዎች ራሱ ብቻ አይደሉም አሉ አህሊየተ ነظር ያላቸው ስለዛ በደንብ ግንዛቤ ያላቸው ሰዎች ናቸው ብለው ኢማም አልቀራፊ አልፉሩቅ ኪታባቸው ላይ የሚገልጹት ነው። በተለይ ተክፊሩን ከገለጹ በኋላ ወደ ላዚም መዝሀብ ነው የሚመጣው የሚለውን የመጨረሻ ማሰሪያው ይሄ ነው ሁክሙ እንጂ ያከፍር ዑለማዎች ስላሉ አከፍራለሁ የሚለው ሰውየው ምንድነው ለእነሱ ጋር ኢዛ ካነ ላዚም መዝሀብ እኮ መዝሀብ ሆኖ ስላገኙት ነው ያከፈሩት የሚለውን ግልጽ ነቅልም ስላለ ይህንን ማስረጃ ወስደን ጥንቃቄ ሊወሰድበት ይገባል። ማንኛውም ሰው ተነስቶ በልክ እንደፈለገ የሚጨማለቅበት ጉዳይ መሆን የለበትም። አደጋው ደግሞ ራሱ ላይ የሚያመጣ ስለሆነ ጥንቃቄ ይፈልጋል። ተክፊሩ ሁክም ሸርዒ ነው የሚለው እንድንወስድ ነው። ምክንያቱም ይታወቃል የአንድ ሐዲስ ሙሽሪኩን በገደለበት ሁኔታ ነቢያችን ዓለይሂ ሰላቱ ወሰላም በአቅል ሳይሆን የተተነተነ ሐዲስ በማስረጃ ስለሆነ ከዚህ መሰረት አንጻር ሄደዋል። ሁለተኛ ደግሞ መን ሰበተ ኢማኑሁ ቢልየቂን አሉ ዑለማዎች። ይሄ ቃይዳ እንደመረ መን ሰበተ ኢማኑሁ ቢልየቂን በተረጋገጠ ኢማን ያለው የተባለ ሰው ከሆነ ላ ይኽረጁ ኢላ ቢልየቂን በማስረጃ በእርግጠኛ በሆነ ነገር እንጂ አይወጣም ከእስልምና ወይም ላ ይኽሩጁ አይወጣም ያሉም አሉ። በዚህ የሚያገላልጽ የሚገልጹት አሉ። ኢላ ቢልየቂን በማስረጃ እንጂ የሚል አለ። የቂን እርግጠኛ በሆነ ጉዳይ ላይ ነው ተክፊር ያለው የሚለው ጉዳይ ላይ ነው። በመሰለኝና በደሳለኝ ከፈለክ እንዲያርግ የሚባል ነገር ጥንቃቄ ይፈልጋል። ምክንያቱም ለምሳሌ አንድ ግለሰብ ብናንሳ አንተ ከፈለክ አክፍረው እኔ ከፈለኩ አላከፍረውም አንተ እንትናጋ አንተ ዘንድ ከሌ ካፊር ነው እንዴ አሁን ዘንድ ካፊሩ ችግር የለውም በቃ አንተ ካልከው ምናምን የተባሉ ቀልድ ነገሮች ውስጥ ሰዎች የገቡ ካሉ ጥንቃቄ እንዲወስዱ ምክር እሰጣለሁ። በዚህ አይነት ተክፊሩል አይን ብዙ ነገሮች ሂደቶች ስላሉት የዑለማዎች ጉዳይ ነው። ከነዛ መካከል ራሱ ፉቃሃ ከሆኑት አህሊየተ ነظር የሆኑ ሰዎች በተለይ በዚህ ላይ ቃዲ የሆኑ ሰዎች የሚሰጡት ነው የሚለው ድጋሚ ለማስቀመጥ ያክል ነው። ይህ ሀሳብ ግልጽ ከሆነ ኢንሻአላሁ ተዓላ ሌላ ጥያቄ አስተናግዳለሁ ማለት ነው። መርሐባ በሽር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንደምን ነገር አቂዳ በዚህ በትምህርቱ መሰረት በዛ መሰረት ነው የምትጠይቁት። ወደ ሌላ ነገር ውስጥ በአረበኛ ይቻላል የለው? ይቻላል። አብሽር ችግር የለው ኢንሻአላህ። أنا ما أريد أن أقوله كثيرا ما أتابعك يعني عنوانكم أظن أنكم تتكلمون عن حول التكفير وما شابهه، ليس هكذا؟ اليوم ما تكلمنا عن التكفير، إنما تكلمنا عن مفهوم العقيدة وما يدور حوله. هذا الذي عنواننا. أنا يعني ما أريد أن أسأل يعني ما تتكلمون عنه وفي غير هذا العنوان أيضا يعني عن الأحباش وما حوله. يعني تكلمت عن هذا عندما سألتني واحدة من أختنا
فقد أجبتها بما يستحق المقام. هكذا أنا سمعت تلك الجواب، سمعت ذاك الجواب وأردت أن أسأل عن الأحباش وما حوله، يعني إن كان يمكن أسأل، وإلا يعني سأغيرها إلى عنوان سيأتي أو إلى يوم آخر، لا بأس إن شاء الله. ሌላ ጥያቄ አለ? ሌላ ጥያቄ ያለው ሰው አለ? እሺ ኢብኑ ዑመር እሺ አሰላሙ አለይኩም። እሺ ኡስታዝ እንትን ነው እኔ ጥያቄ ያው ከገባው ያው ከእንደ ጀመራል ነው ገባው፣ ግን ያው ስለተረዳሁት ጥያቄ አንድ ሰው ለምሳሌ በቃ በምናውቀው በግልጹ በምናውቀው ለምሳሌ አንድ ሰው አላህን ከተሳደበ ይሄ ሰው መሳደቡን ያውቅ ሙስሊም ሆኖ አላህን እየተሳደበ ሁክሙ ግልጽ የሆኑ ሁክሞች የለውም ወይ ነው? ለምሳሌ እንደ ሸሪዓ ፍርድ ያላቸው ነገሮች የምናውቃቸው አሉ አይደል? ማለት ግልጽ የሆኑ ለምሳሌ አላህ እንደ መሳደብ አይነት ወይ ደግሞ ጂስም ነው ተብሎ ጂስሙ موجود በሚለው ማዕና ሳይሆን ሰውነት ቃለት እጅ ሲባል የሚፈልግበት ይሄ ዛሂርን እጅ ያው እነሱ የሚረዱትን አርዳድ የተገለጸው ማለት እንዴት እንትን ለበል አማርኛ ትንሽ ስለሚያጥረኝ ነው። እና ዛሂርን ሰውዬው እጅ ሲፈልግበት የመخلوቁን እጅ ከፈለገበት ማለት ነው። ምን ይሄ እንዴት ነው? እሺ ተገባችሁ? እሺ ገብቶኛል። ለሰባብሽር አሁን ግልጽ ለማድረግ ያክል የመጀመሪያው አላህን የተሳደበ ነው ያልከው እዚህ ጋር ሰይፈል መስሉል ካስቀመጥኩት ሰይፈል መስሉል ኪታባቸው ላይ ኢማሙ ሱኪ አላህን በግልጽ የሚሳደብ ሰው ካፊር እንደሆነ ይገልጻሉ። እዚህ ላይ ምንም ሸክ የለውም ካፊር እንደሆነ። አላህን የሚሳደብ ከሆነ ካፊርነቱ ላይ ምንም ሸክ የለውም፣ ይሄ ካፊር ነው። ሌላ ማሳብ የሚስተናገድበት ጉዳይ አይደለም ማለት ነው። ይሄ ካፊር ለመሆኑ ምንም የሚያጠራጥር ጉዳይ የለውም ነው። ሁለተኛው ሐሳብ ስለ መሳለት ተጅሲም ያነሳው፣ ስለ መሳለት ተጅሲም ደግሞ ከዚህ በፊት ተናግረናል። እዛ ላይ የበለጠ ሄዶ ሰው ግልጽ ሊሆንለት ይችላል። ሁለት አይነት ሙጀሲሞች እንዳሉ መጀመሪያ የምትቀበል ከሆነ በተጅሲም ላይ በኢማም ሻፊዒ መዝሀብ ቢሆን ሶስት አይነት ንግግሮች የተስተናገሩበት እንዳለ ልንረዳ ይገባል። የመጀመሪያው ሙጀሲም ሙሰሪህ የምንለው ነው። ሙጀሲም ሙሰሪህ ከሆነ ካፊር ነው። በነገራችን ላይ እንትና ያከፍሩ ምናምን ያሉ ፖለቲካ የሚሰሩ ሰዎች ስንቴ ነው የምንናገረው እኛ። ሙጀሲም ሙሰሪህ ከሆነ እንደኔ ነው ብሎ የተለያዩ የሚገልጽ ከሆነ ካፊር ነው። ይሄም ደግሞ አካላዊነትን የሰጠ ማለት ነው። ለምሳሌ የኮምፒውተር ከምንድን ነው የተሰራው ሲባል ከወርቅ ነው የተሰራው ካል አካላዊነትን በግልጽ ሰጠው ማለት ነው። ሁለተኛው ነጥብ ደግሞ አካላዊ መገለጫ የሰጠ የሚለው ነው። ቁርአናዊና ሐዲሳዊ መሰረት ይዞ መገለጫውን እንጂ አካሉን አይደለም የሰጠው። አካላዊ መገለጫ የሰጠ ከሆነ በዚህ ላይ ደግሞ ወደ ሙጀሲም ሙሰሪህነት የማያስገባው ነገር ከሌለ በዚህ ላይ ዑለማዎች የተለያየ ነገር አላቸው። ወላኪን ግን ሙዕተመዱ ግን عند المتأخرين ያለው ሙዕተመዱ መጨረሻ ላይ ያስቀምጡት ምንድነው አደም ተክፊር ነው የሚል አስቀምጧል። ያ ማለት ግን መዝሀቡ ትክክል ነው፣ እኛ ያንን የተጅሲም እምነት እናምናለን እያልን ግን እንዳልሆነ ሰው እንዲገነዘብ ነው። ስለዚህ ምናልባት አንዳንድ ነጥቦችን በዚህ ልክ መረዳት አስፈላጊ ነው። ሌሎች ያልከው ጉዳይ ላይ ነጅሙዲን ጡፊ አልኢሻራ የሚባል ኪታብ አላቸው፣ ሐንበሊ ናቸው። የሶስተኛው ቀውል ነው እሳቸውም የመረጡት ይሄን ቀውል ነው። ልክ የዛሂሪያዎች መዝሀብ ነው። አሁን ቅድም ኢትዮጵያ ውስጥ ሌሎቹ የሚያስተናግዱበት ቀውል የዛሂሪያዎች መዝሀብ ነው። የዛሂሪያ አስተሳሰብ ደግሞ ይገልጽና ለዋዚመ ተጅሲም ውስጥ የሚያስገባ ነገር ስትገልጽለት አይ ከዛ አይደለም ብሎ ይጠፋል። ይሄ ደግሞ የለዋዚመ ተጅሲም አገላለጽ ነው። ይሄ ነጅሙዲን ጡፊ ከሚገልጹት ነገር መካከል ነው። አልኢሻራ ኪታባቸው ላይ የሚያወሱት ነው። ስለዚህ በዛ መልኩ የሚስተናገድ ነው። ብዙ አይነት ቀውሎች ይኖራሉ። ወላኪን ግን እዚህ አካባቢ ላይ ዑለማዎች ቢገቡበት የተሻለ ነው። ሰው ዝም ብሎ ተነስቶ የሚገባበት ነጥብ እንደማይሆን ልንገነዘብ ይገባል ማለት ነው። ኢንሻአላህ ታዲያ ጥያቄ እንደተመለሰ ተስፋ አደርጋለሁ። ኢንሻአላህ ያው በእሱ ላይ ትምህርት ይሰጣል። ሁሌ በሳምንት ነው ኢብኑ ዑመር የሚወጣው። በሳምንት ነው ደርስ ያለው። ጥያቄያችንን እዚሁ በሚሰጠው ርዕስ ላይ እናድርግ። ወደ ሌላ ነገር ውስጥ አንግባ፣ ወደ ሌላ ርዕስ ውስጥ አንግባ። ሁላችንም
በሰዓታችን ላይ ሸኾቹ 4 ሰዓት ነው አይደል? ቅዳሜ እስከ 5 ነበር። አሁን 5 ደቂቃ አልፏል። ግን የተወሰነ ጥያቄ እናስተናግድና መርሐባ። ጥያቄ ያለው ሰው ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት አመሻችሁ? አልሐምዱሊላህ። ሸፈኽሩ አንድ ጥያቄ ነበረኝ። እሱ ምንድነው አሁን በተለይ አሁን ሰዓት ላይ አብዛኛው ማህበረሰብ የተራው ማህበረሰብ እንደኔ አይነቱ ጃሂሉ ማለት ነውና ወደ እስልምና ቅጥር ግቢ ውስጥ ሲገባ ሁሉም ሰው ያው በሻሃደተይን ነውና እነዚህ ሻሃደተይኖች ካለ በኋላ አርካኑ ኢስላምና አርካኑ ኢማንን አምኖ በቻለው አቅም ከሰራ 100% ሙስሊም ነው ብለን መመስከር አንችልም። ማለት አሁን ሰዓት ላይ በተለይ እንደዚህ አይነት ፕላትፎርሞች ላይ ስንገባ የሚወሩ በጣም ዝርዝር ጉዳዮች አሉ፣ ውስጥ ላይ ያሉ ኺላፎች ምናምንና ሀታ አይገባውም ሰው እንደኔ በጣም የሚጨንቃቸው በጣም ብዙ ሰዎች አሉ። ይሄን ካላወቅን በቃ እስልምናችን ሙሉ አይደለም ብለው የሚጨነቁ ሰዎች አሉና ለዛ ነው የጠየቁት። ይሄን ማወቅ ግዴታ ያስፈልጋቸው እንደዚህ ዲፕሊ ገብተው እንደዚህ አሁን በየቦታው የሚከራከሩበት ጉዳዮች አሉና ይሄ ቅድም አቂዳ ማለት ያው ውስጥ ላይ የሚቋጠሩ ነገር አይደለም። ስለዚህ ይሄን ካወቀ ይሄን ካመነበት እነዚህን ጉዳዮች ካመነ በቂ አይደለም ወይ? እቺን ልታብራሯት ነበር። ሹክራን። መርሐባ። ቅድም ስናነሳው ከነበረው ኪታብ መካከል ኢማሙ ነወዊ የገለጹት ኪታብ ነው። ኢማሙ ነወዊ የሚገልጹት ምንድነው ሻሃደተይን ሰውየው ካለ ይበቃዋል፣ ሙስሊም ነው ብሎ መስከር ይቻላል። እሱም በግልጽ ድረስ ወጥቻለሁ ብሎ እስካልገለጸ ድረስ ማለት ይሄ ማንኛውም ሰው የሚያውቀው ነው። ምክንያቱም من ثبت إيمانه باليقين برقتنيነት ኢማኑ የተረጋገጠልህ ከሆነ لا يخرج አንተ ተፈጣም ካፊር ነው ብለህ ኢላ ቢልየቂን እርግጠኛ ማስረጃ እስከም ካላመጣህ ማለት እርግጠኛ ማስረጃ ማለት ደግሞ ይመስለኛልና የደሳሌ ጉዳይ መሆን የለበትም። ሌላው ደግሞ በሙናዘራ ጉዳይ ላይ ብዙ ነጥቦች ሊነሱ ይችላሉ። አዋቂው ሰዎች ቢከራከሩና ቢያወሩበት መልካም ነው እላለሁ። ለምንድነው ሰዎች በዚህ ልክ ነጥቦቹን እየሳቱ ብዙ ሲያወሩ ተመልክተናል። ሌላው ደግሞ አንዳንድ ዑለማዎቻችን ማስረጃ ያስቀምጡትን ደግሞ ማንሳት ተገቢ ነው እላለሁ። ለምሳሌ ሪሳለቱ ተንዚሃት የሚል ኪታብ አለ። እሳቸው ከጠቀሱ መካከል ሳጃቅሊ ዛድህ የሚባሉት ናቸው። ትልቅ ዓሊም ናቸው። የመዋቂፍ ኪታብ ላይ ያለውን ይጠቅሳሉ እና ምን ብለው ነው የሚያስቀምጡት እዚህ ጋር ስለ ነቢያችን ዓለይሂ ሰላም ለሚባሐፊ ነብዩ ሰለላሁ ዐለይሂ ወሰለም عن اعتقادي ስለ እምነቱ ነቢያችን ዓለይሂ ሰላም አልመረመሩም ነው የሚሉት። من حكم بإسلامه فيها በዛ በነጥቦቹ ላይ ሙስሊም ናቸው ብለው በበየኑት ላይ ሙስሊም ነው ብለው በተቀበሉት ሱሐባ ላይ ምንም አይነት ምርመራ አላደረጉም። ወለ ሱሐባዎቹም አላደረጉም፣ ወለ ታቢዑዎቹም ይሄን ምርመራ አላደረጉም ነው የሚሉት። ወኢና ነዕለሙ አነ العرب الذي جاءوا إليه صلى الله عليه وسلم ወደ ነቢያችን ዓለይሂ ሰላቱ ወሰለም የመጡት አረቦች ማለት ነው። መዋቂፍ ኪታብና ሸርሁ ላይ የሚገለጸውን አብረው የሚያስቀምጡበት ቦታ ላይ ነው። ተክፊር ጉዳይም ላይ አብረው የሚያነሱት ነው። ማካኑ ኩሉም ዓሊሚን ቢአንሁ ተዓላ ኢጅቲሃዳት የሆኑ መሳላቶች ላይ አሁን የሚነሱት ነጥቦችን እዛ ላይ አያቆም ነበር። አንዳንድ አረቦች የመጡ ግን እስልምናቸውን ተቀበሏቸዋል አሉ። فعلم ከዚህ ይራገጣል النصيحة دين الإسلام እስልምና ትክክለኝነቱ ይራገጣል። لا تتوقف على معرفة الحق في تلك المسائل አሁን በሚነሱት አንዳንድ ነጥቦች ላይ እርግጠኛውን መጨረሻ ጥግ ድረስ ሄዶ ማወቁ አይደለም እስልምና የተቆመው ብለው ያስቀምጣሉ። የኔ ንግር አለ በነገራችን ላይ وأن الخطأ فيها ليس قادحا في حقيقة الإسلام በዛ ላይ ደግሞ አንዳንድ ስህተቶች ደግሞ መኖሩ ከእስልምና እውነታ ላይ ችግር የሚያመጣ አይደለም። ከነቢያችን ጋር አያይዘው ነው የተናገሩት። ምናልባት እንግዲህ እሳቸውንም ምን ለሻይራ ናቸው ሌላ ብያኔ ካልተሰጠባቸው በስተቀር ይሄንን ነው እየገለጹ ያሉት ማለት ነውና ይሄ በቂ ይመስለኛል። ስለዚህ ሁሉም በአጠቃላይ የተናገሩ ያሉት አዲላዎቹን የሙተከሊሞቹን እስከ ዝርዝር ማወቅ አይጠበቅባቸውም። ካወቁ ደግሞ እነዚህ ነظር የሚያደርጉ ዑለማዎች መካከል ነው የሚሆኑት። እሱ ደግሞ ሌላ በሕፎች ይኖራሉ ማለት። ስለዚህ እያንዳንዱ ደግሞ ነጥቦች ደግሞ ማወቅ አለበት። ለምሳሌ አሽዓራ መዝሐብ ላይ ነው ብሎ የተከራከረ የሙዕተዚላን አሽዓሮች የሚያወግዙትን የሙዕተዚላ አቋም ይዞ መሰማቸው ሰዎች አሉ ክርክር ላይ አንዳንድ ጉዳዮች ላይ። ስለዚህ ራስን መዝሐብ በደንብ ማወቅ ተገቢ ነው እላለሁ። ይሄ ዑለማዎች በደንብ የሚገቡበት ጉዳይ ሌላ ቦታ ላይ በደንብ ስለ ሌላው ሰው ስህተትነት ማሳየትህ ራስ ላይ ትክክለኛ ነኝ የሚለውን ሊያረጋግጥልህ ይችላል። ራስ ትክክለኛ እርግጠኛ ከሆንክ ግን ስለሌላው ስህተት በማስተማር የምትቀይረው ነው የሚሆነው። እሱ ደግሞ የእውቀት ጉዳይ ነው። አዋቂዎች የበለጠ ይገቡበት ነው የሚለው። ኢንሻአላሁ ተዓላ በቂ መልስ ይመስለኛል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ሹክራን። ሰዓትም ያለቀ ስለሆነ ጨረስካ ጥያቄህን?
ሰዓትም እያለቀ ስለሆነ ሁሌ ኢንሻአላህ በሳምንት 4 ሰዓት ተጀምሮ እስከ 5 ሰዓት ነው። አሁን የተወሰነ ደቂቃ ጨምሮና ሸፈኽሩ የጨመሩት ያው ፕሮግራሙ በአጠቃላይ በነጃሺ ሚዲያ ዩቲዩብ ቻናል ላይ ዩቲዩብ ቻናሉንም ሰብስክራይብ በዛው እያደረጋችሁ ነጃሺ ዩቲዩብ ቻናል ላይ ታገኙታላችሁ። በየሳምንቱ የሚደረግ ደርስ ነው ይሄ ቋሚ ደርስ ስለሆነ በየሳምንቱ ስለሆነ ኢንሻአላህ በሰዓታችን ገብተን በሰዓት ደግሞ ከገባ ጊዜ ገብተን በርዕሱ ላይ ያጠነጠነ ጥያቄዎችን ብናደርግ ኸይር ነው ላለው ሸኾቹ شكرا بارك الله فيكم. السلام عليكم ورحمة الله تعالى وبركاته. نجاة ميديا، the real voice.